እሷ እህታችሁ እንደዛ ስትሆንባችሁ ከቻላችሁ አልቅሱላት፣ ጸልዩላት። ሄዳችሁ እጃችሁን ክንዳችሁን ስጧት። በመላሳችሁ አትውጓት፣ አትጨምሩባት። በሽታዋ ላይ ክንዳችሁን ሰጣችሁ አንሷት። ይኸውላችሁ እናንተ ለክብር የሚያበቃችሁ እሱ ነው። እናንተ ለቅድስና የሚያበቃችሁ የወደቀው ወንድማችሁ ያነሳችሁት ቀን ነው። መግፋትማ ዲያብሎስ ሲገፋው ይውላል። ከዲያብሎስ ጋር ተባባሪ ሆኑ ወንድምን ሲያጠቁመዋል። ከየት የመጣ ሃይማኖት? እግዚአብሔር ማስተዋሉን ይስጠን። ስንናገር፣ ስንፈርድ፣ ስናወራ ምንሆን ምን አይነት ህዝቦች እንደሆን እግዚአብሔር ምሕረቱን ይላል። ምን አይነት ማህበረሰብ እንደሆን ይገርመኛል። ማዘዝ አንድ ሲሆን ነገር ካደረገ ፍርድ መስጠት፣ ለምን እንዳደረገ ምን እንዳደረገ አናውቅም። ማን ፈራጅ አደረገ? ማን? በተለይ ቤተ እግዚአብሔር መታችሁ የሰው አንዲት አፋችሁ ሰው ላይ እንዳይከፈት ሆነት ያ የሚከፈት ልሳን ይዘጋ። ምን አገባችሁ? ቤተ ክርስቲያን ፍርድ ቤት አለችም። ቅዱስ ዮሐንስ አፈወርቅ ቸርች ኢዝ ናት ኤ ኮርት ቸርች ኢዝ ኤ ሆስፒታል ነው ያለ። ቤተ ክርስቲያን የጤና ተቋም ናት። የታመሙ ሰዎች መጥተው የሚፈወሱባት የፍርድ ቤት አይደለችም። መጀመሪያ የራስህን በሽታ ተመልከት። አንተ ልትታከም መጥተህ እንዴት የሰው በሽታ ታየ? የአንተ ሕክምና መቼ አለቀና መቼ ጨረስክና ነው የሰው በሽታ ታይቶ ግምገማ የምትሰጪው? ግማን ያመጣልና እኛ ባገለገልን ቁጥር በትህትና ማገልገል አለብን። ዝቅ በማድረግ በእግዚአብሔር ቤት ማገልገል የመሰለ ምን አለ? እዛ የሚፈርሰው አካል የኔ አካል፣ እዛ የሚሞተው አካል የኔ፣ የሚራበው የኔ አካል ነው ማለት አለባችሁ። ስለዚህ እዛ ለሚራበው ለሚሞተው አካላችሁ አልቅሱ። በምትችሉት ድምፅ መሆን ሲገባ ድምፅ መሆን አለ። አሁን ያለፈው 2 ሳምንት 3 ሳምንት ኮንግረሶች ምናምን ሄደን ነበር። እዛ ማህበራዊ ሚዲያ ላይ ካያችሁ እኛ ለምድሩ ለሰማም ጌታ እናሳስባለን። እግዚአብሔር እንዲመለከት ምንም ሞቲቭ የለኝም። እኔ ማንም ሲል ሞቲቭ የለኝም። እኔ እነዚህ አሁን በስልጣን ላይ ያሉ ሰው ተንኮታተው ቢወርቅ ሄደን ስልጣን አንይዝም። እኛ የሚያሳስበን ግን በረኝነት እረኛ የወንድለት ህዝባችን ሲሞት ግን ይመለከተናል። አይመለከተንም? አሁን ዛሬ እውነት ኢትዮጵያ እረኛ ቢኖራት የሁሉ ህዝብ እንደዚህ ሞት ነበር? እረኞቻችን እኮ ከገዳዮቻችን ጋር እኮ ሁሉ እኮ አብረን እናያቸዋለን እኮ። ያሳዝናል እኮ እረኞቻችን ልጆቻቸው እየሞቱ እነሱ እንደዛ ለብሰው እንዲሄዱ ያደረጓቸው እኮ እነዚህ እረኞቻቸው የሚሰጧቸው ገንዘብ። ወወልድ ወመንፈስ ቅዱስ ግራ ወደቀ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደዚህ ብሎ እንደዚህ ከዛ ወደ ግራ ከዛ ወደ ቀኝ ኖላዊሆሙ ለእስራኤል አጽም ዘይርእዮሙ ከመ አባግዓ ዮሴፍ ዘይነብር ላዕለ ኪሩቤል አስተርአየ። የእስራኤል ዘሥጋ ጠባቂያቸው ስማ። ዮሴፍ በጎች በብሔረ ግብፅ እንደተጠበቁ እስራኤልንም የምትጠብቃቸው የእስራኤል ዘነፍስ ጠባቂ ሆይ ስማ። በኪሩቤል ጀርባ ላይ ያለ አምላክ ተገለጠ። ስማን አምላክ ነው መድኃኒነ፣ አምላካችን ሆይ ስማን ስማን ሲሉት አምላክ ኃያላን ሚጠን ከተቃጣብን መዓት ከደረሰብን መቅሰፍት አድነን ሲሉት የእስራኤል ዘነፍስ ጠባቂም ሰማ። በኪሩቤል ላይ ያለው ተገለጠ። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ክቡራን አባቶቻችን ርዕሰ ደብር ኃይለ ማርያም፣ የዚህ ደብር አስተዳዳሪ ሊቀ ትጉሃን ወንደሰን፣ ሌሎች አበው ካህናት፣ አኀው ዲያቆናት፣ ክርስቶስ ተብሎ ክርስቲያን፣ ወልድ ተብሎ ውሉድ፣ አምላክ ተብሎ አማልክት፣ ብርሃን ተብሎ ብርሃናት የተባላችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም የአስራት ልጆች በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ?
እግዚአብሔር አምላካችን እችን ጊዜ ባርኮ ቅዱሶ ስለሰጠን ዘላለማዊ ስሙ የተመሰገነ ይሁን። ላለው ይጨመርለታል ይባላል። ሰው ጸጋ ማግኘት ከጀመረ በዛ በጸጋው ስለሚደሰት ሌላ ጸጋ ለማግኘት ይተጋል ይበረታልና ጸጋ በዲበ ጸጋ በጸጋ ላይ ጸጋ ይጨመርለታል። ከጸጋ እግዚአብሔር ያልተሳተፈ ሰው ጣዕሙ አይገባውምና እንኳን ጸጋ ሊሰጠው ያለው ይነጠቃል። እና በእውነቱ ይህ ደብር ባለ ጸጋ ደብር ይመስለኛል። ካህናቱን ሳያቸው ባለሙያ አቋቋም መምህር እንደሚልም ቢያውቀው ኖሮ ይሰበር እና ትንሽ እቺ መጽሐፍ ቤት ገብቶ ትርጓሜ ካልተማረ ትዕቢት ይመጣል። እና እሳቸው ግን የሁሉ ባለሙያ ሆነው ዝቅ ያሉ ናቸው፣ ራሳቸው ዝቅ ያደረጉ ናቸው፣ ትሁት ናቸው። እና ይሄ በእውነቱ የመድኃኔዓለም ጸጋ ነው ብዬ ነው የምወስደው። ደግሞ ቀሲስ ወንደሰን ደግሞ ደግ ናቸው፣ በጣም ደግ የዋህ ናቸው። እንደው በእውነቱ እኔ እንደው ትናንትም ዛሬም አንዳንድ ነገር ሲነግሩኝ ያስለቅሱኛል። በጣም ደግ ሰው ናቸው። ይህም ሌላ ጸጋ ነው፣ በደግ ካህን መመራት። ትሁቶች ዲያቆኖች አሉ። ቅድም እንዳልኩትም ተበት ይቺን የገዳም ቢመጡ ኖሮ እነዚህ እንዴት አድርጌ ያስተካክላቸው ነበር መሰላቸው? አይ ጉድ! እኔ ገርማቸዋል። ይቺን ሰመር ካምፕ ልጅ ብትልኩልኝ ጥሩ ነበር። እንዴት አድርጌ አስተካክዬ እንደምልክላቸው ቀጥለጥ አድርጌ አሜሪካ ነኝ ምናምን ነኝ ምናምን ይባል እዚህ አይሰራ። ኔታ ሄኖክ የሚባሉት ወላዲ አይላፍ የወለዱት ድምፅ የላቸው ግን ቅቤ ነው ካፉ የሚወጣላቸው። ፍጹማን ናቸው። በጣም 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 ሰውነታቸውን የገዙ ናቸው። አሁን ኔታ ሄኖክ የሚባሉት ነፍሳቸው በገነት ነው ያለው። በረከታቸው ይደርብን። የሁሉም ምታዩት ዛሬ ሊቅ የእሳቸው የፈለፈሉት የወለዱት ነው። 50 ዘመን ነው በአታ ላይ ያስተማሩት እና እንጀራ ማይሌት ቆመው አገልግለው ቀን ምቅናይ ሲቆም ውሎ 24 ሰዓት ሙሉ ተገልግሎ ኖ እንጀራ ብሎ ሲሏቸው ቅድም ያንን መልአክ ሆነን ያንን እንጀራ በልተን አሁን እኛው እንዴት ምድራዊ ምግብ እንበላለን ብለው ምግብ የሚጸየፉ ናቸው። ቁጭ ብለው የሚያድሩ አልጋ ወገባቸው ነክቷቸው የማያውቁ እንደ ኤልያስ ራሳቸው ጉልበታቸው ውስጥ ቀብረው የሚኖሩ ስለ እነሱ ነው ቤተክርስቲያን ቁማ የምትሄደው። ይሄ ቆብ ባደረገው ይሄ በሚያስመስለው በላይታች በሚለው አይደለም። መምህራኖቹ ጉባኤ ተክለው የነ መምህር የታ በትረ ማርያም ደብረ ሊባኖስ እንጀራ ቀምሶ አያውቁ፣ ወተት ጠጥቶ አያውቁ። ይሄ ብሔረ ብፁዓን የሚሉት እነዚህ ናቸው። እና የታ በትረ ማርያም የሚገርማቸው ታመው አይናቸውን ሰውነታቸውን አልጸና ብሎ ወተት ይጠጡ። ወተት ካልጠጡ ይሄ ችግር ይገጥሞታል፣ ይሄ ችግር ይገጥሞታል ይባሉ። አይ እንግዲህ ያው ሰውነት ወደ አፈር ነው የሚሄደው፣ ወተቱንም አልጠጣም ብለው ያው ዛሬ አይናቸውም ተይዟል፣ ሰውነታቸውም ደክሟል። ግን ከ50 ዘመን በላይ አስተምረዋል። በረከታቸው ይደርብን። በእውነት አሉ ዛሬ በሕይወት እና በቅድስናና በጽድቅ የሚያገለግሉ ሰዎች ስጋቸው ሳይሆን ነፍሳቸው ስለሆነ የምትሰራው ሰውነትን ይማርካል። ከአንደበታቸው የሚወጣው አይምሮን ይይዛል፣ ሰውነትን ያድሳል። እና እኔ አሁን ሲዘመር እንባዬ ይፈስ ነበር። ሳላውቀው እንባዬ ይፈስ ነበር። እኔ አሁን ብዙም እንደዚህ አይነት ነገር እንደው የሚያደርገኝ ሰው አይደለሁም፣ ግን ነፍስና ስጋው የተዋሃደለት ሰው ሲዘምር ያስታውቃል። የእኛ ነፍስ ራሷ ትበረበራለች። እና በእውነቱ ዝማሬ መላእክት ያሰማልን። እታችን ጸዳለ እግዚአብሔር ይጠብቅሽ፣ እግዚአብሔር ከፈተናው ይጠብቅሽ። ይሄ በገንዘብ ከሚሸጡት ጎራ እንደው ጸጋሽን ከዛ መደብ አያደርግብሽ። አሁን ትንሽ ጸጋ ከተገኘ መሸጥ ነው መሸቀጥ ነው። ያ ደግሞ ክብር ያስነሳል፣ ጸጋ ረድኤት ያስነሳል። ለዚህ ነው አሁን ይቆሙና የሚወድቁብን እኮ ያዋቸው አሉ ይባላል። አንድ ሰሞን በሚዲያ በምን ዋይ ተቀምብለው ነው የሚወድቁት። ይሄ በትዕቢት ሰውን በመናቅ ያለ ረድኤተ እግዚአብሔር ሳይገነዘቡ መጀመሪያ ማገልገል ማንን እንደሆነ ለምን እንደምናገለግል በምናገለግለው የምናገኘው ክብር ጸጋ ካልገባን ማገልገል ውድቀት ነው። በየትኛውም ውስጥ እዚህ ሰበካ ጉባኤ የምታገለግሉ
እዛ ማድቤት የምታገለግሉ አሁን እዛ ኢራቅና ኢራን ይመስል የምትናደፉ አገልግላችሁ የምታገኙትን ጸጋና በረከት ማወቅ አለባችሁ። ካላወቃችሁ አታገልግሉ። ቁጭ ብሎ ተምሮ መሄድ ራሱ አገልግሎት ነው። ቃል እግዚአብሔር ሰምቶ መሄድ በራሱ አገልግሎት ነው። እኔ ያመጣሁት፣ እኔ ያልኩት፣ እኔ የሰራሁት የሚባል የለም ቤተ ክርስቲያን ውስጥ። እንዲህ አይነት ጀብደኝነት የኢትዮጵያ ቤተ ክርስቲያን አይጠቅማትም፣ አይስማማትም። የሃይማኖቱ መሰረት እንደዛ አይደለም። በፍጹም ትህትና ብቻ ነው የሚደረገው። እንደውም ባገለገላችሁ ቁጥር ምን ያህል የማልጠቅም ባሪያ ነኝ በሉ ነው የተባለው። እማልጠቅሞኝ የማልበጁኝ አምላኬ እንዴት በአንተ በቤት ተሹሚ እንዴት ለማገልገል በቃው ብላችሁ የበለጠ ራሳችሁን ዝቅ አድርጉት፣ አዋርዱት። እኛ የሚበስብን ከካህናቱ ጀምሮ ስንጠጋ ነው። የቄስ ልጅ አጎቱ እግዚአብሔር አጎቱ ይመስለዋል ይባላል። በቀረብን ቁጥር እንደው መዳፈር፣ በቃ እንደው መዳፈር። ደህና የነበር ነው ሰበካ ጉባኤ ሲገባ እንደው በቃ ነው ካህናቱን መዝለፍ መሳደብ፣ በቃ የጽድቅ ይመስለዋል። ይህ ልክ አይደለም። ለበረከት መጣችሁ መቅሰፍት፣ ኋላ ደግሞ ይቆጫቸዋል። ሰው አልጋ ይያዛል፣ አንደበት ይታሰራል። ያለው የሚል ሁሉ ነገ ይወድቃል። ነገ ያ ካህን የሰደባችሁት ካህን መጥቶ ነው የሚናዝዛችሁ። መጀመሪያውን መጠንቀቅ፣ ምንናገረው መጠንቀቅ፣ ምንሰራው መጠንቀቅ። ለቤተ ክርስቲያን መቆርቆር አንድ ነገር ነው። መቆርቆር ደግሞ ኖህ እኮ ሰክሮ ወድቆ ልጁ ሳቅበት። ኖህ መስከሩ ስህተት ነው፣ ግን ልጁ እኮ ስለሳቅበት እኮ አልተጠቀምም፣ ተረገመ። ዛሬ አፍሪካ ተረግመን የቀረ ነው። ለይኩን ከነዓን ርጉም ተብሎ እስከ ልጆቹን የረገመው ኖህ። ስለዚህ ርግማን ያመጣልና እኛ ባገለገልን ቁጥር በትህትና ማገልገል አለብን። ዝቅ በማድረግ በእግዚአብሔር ቤት ማገልገልን የመሰለ ምን አለ? ሰው በየቦታው ለሰው ለድግስ ቤት ቦታ ያገለግላል። እግዚአብሔርን ከማገልገል በላይ ምን አለ? እና እንደዛ ስናደርግ የነካነው ይባረክልናል፣ የጨበጥነው ሁሉ ይባረካል፣ የምንወልዳቸው ይባረኩልናል፣ የምንሰራው ሁሉ ለፍሬ ለበረከት ይሆናል። ስለበዛ አይደለም፣ ጥቂቱን እግዚአብሔር ያበዛልናል። እና አገልግሎታችንን እግዚአብሔር ፍጹም ያደርግልን። እና ይህንን ያልኩት በእህታችን ስለተማረኩኝ በእውነቱ ደብሩን ባለጸጋ ነው። ለዚህ ለባለጸጋው ደብር ክብር ይገባዋል። እግዚአብሔር ይክበር ይመስገን። እስኪ እግዚአብሔርን አመስግኑ። እና እንግዲህ በየሳምንቱ እየመጣችሁ በእውነቱ ቅዳሴውን ውዳሴውን ከሰማችሁ በኋላ ይህንን ራሱ መዝሙር መስማት ይሄ ራሱ አንዱ ራሱ ስብከት ነው፣ የስብከቱ አካል ነው። መንፈሳውያን ሰዎች ሲዘምሩ ራሱ የስብከት አካል እና ዛሬ ኖላዊ ይባላል። ያው ትናንትና ጀመር አድርገነዋል። ኖላዊ የመጨረሻው የዘመነ ስብከት እሁድ ነው። ኖላዊ ሆሙ ለእስራኤል አጽም በመዝሙር 79 ቁጥር 1 ላይ ነቢየ እግዚአብሔር ቅዱስ ዳዊት የእስራኤል ጠባቂ ስማ ብሎ ይናገራል። በሀገራችን ዳዊት እንደምታውቁት ትልቅ ትምህርት ነው። የንባብ ሁሉ መደምደሚያው ዳዊት ነው። ዳዊት ሰው መጀመሪያ ፊደል ከተማረ በኋላ መቼም የኛ አባቶቻችን ጥበበኞች ናቸው፣ በጣም ቴክኒካል ናቸው። በዚህ በዘመንኛው ቋንቋ የሚገርሙ ናቸው። ሀሁ ካስተማሩ በኋላ ልጁ ሀውን በቃሉ ይሸመድደዋል። ከሰጠው ሁ ይላል። የዚህ ሀገር ልጅ እንኳን ራሱ ለብትሰጠው ለሉ ይላል። ቃሏን ግን አያውቃትም፣ ይሸመድደዋል። ከዛ ምን ያደርጋሉ አባቶቻችን? አቦጊዳ የምትባል ያመጣሉ። አቦጊዳ ስራዋ ምንድን ነው? ስራዋ? አቦጊዳ ምንድን ነው ስራዋ? ልጇ ሀውና ሸምድዷል አይደለ? ከሰጠው ሂ ይላል አይደል? ግን አያውቀውም ፊደሉ። አቦጊዳ ማለት ሀሁ ነው አይደለ? ምን አይነት ሀሁ ነው ግን? የተበታተነ ሀሁ ነው፣ ቦታውን ይሳተ። ለምንድን ነው? ፊደሏን አውቃል ወይስ ሸምድደሃል ነው? አያችሁ ጥበባቸው። ፊደሏን ካወቅ በል አቦጊዳን በል ነው። አሁን ፊደሏን ሸምድዶ ከሆነ አቦጊዳ ላይ ፊደሉን ይማራል ማለት ነው፣ ያውቃል። እሱን ካደረገ በኋላ ደግሞ መልእክተ ዮሐንስ የሚባለው ይመጣል። የወንጌል መጀመሪያ ነው፣ ወንጌል ዮሐንስ ነው የሚማረው። ከዛ መልእክተ ዮሐንስ ይመጣል። መልእክተ ዮሐንስ ደግሞ ቃል ማንበብ ይጀምራል ማለት ነው አይደል? ከፊደል ወደ ቃል ማንበብ ያድጋል ማለት ነው።
እና ወንጌል ዮሐንስ ከተማረ በኋላ ዳዊት ይገባል። ዳዊት ደግሞ ሲማር መጀመሪያ በቁጥር ፍካሬ ይላል አይደል? ምክንያቱም መጀመሪያ ፊደሎችን ማወቃቸው ይገመገማል። ከዛ በቁም ደግሞ ያነባል። ፍካሬ ዘጻድቃንን በቁም ያነባል። ከዛ ደግሞ በውርድ ንባብ ያነባል። ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ እያለ ደግሞ ይማራል። ከዛ ደግሞ በቁሙ ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት እያለ በቁም ደግሞ ያነባል። እና የንባቡ እንግዲህ መደምደሚያው መዝሙረ ዳዊት ነው። እና ዳዊት ብዙ ምስጢራት አሉት። ግን ለዛሬ ለመግቢያ ዳዊት ለአምስት ነገር ይጠቅማል። ለስንት ነገር አላችሁ አይደል? አላችሁ? አንዱ ደግሞ የሚናገር ሰው ደግሞ ፈልጋለሁ መስማታችሁን ማረጋገጥ። ዳዊት ለስንት ነገር? ዳዊት ለአምስት ነገር። በመሰረቱ 10 አርዕስት ነው ያለው። ስንት አርዕስት አለ? 10 አርዕስት አለ። 150 ቢሆንም በ10 የተከፈለ ነው። እና ዳዊት የምትደግሙ ሰዎች እግዚአብሔር ያደላችሁ እድሜ እንዲጨምርላችሁ የምትፈልጉ ሰዎች ዳዊት ድገሙ። እና የምትደግሙ ሰዎች አርዕስቷን በተለይ ግዕዝ ከሆነ አርዕስት አላት። በእንተ ርእሱ ትላለች፣ አርዕስት ናት። እሱ በእንተ መቃብያት ትላለች፣ አርዕስት ናት። በእንተ ትሩፋን ትላለች፣ አርዕስት ናት። በእንተ ተግሣጽ ለኩሉ ትላለች። እና 10 አርዕስት አለ። እነዚህም ብንቆጥራቸው 10 ናቸው። እየደጋገመ ይመጣል እና 10 አርዕስት አለው። እሱ ደግሞ ሌላ ጊዜ እንማራለን እግዚአብሔር ሲፈቅድ፣ ወይም ሌሎች መምህራን ያስተምራሉ። ግን ይሄ 10 አርዕስት ያለው መዝሙረ ዳዊት ለ5 ነገር ግን ተጽፎልናል ወይም ተሰጥቶናል፣ ወይም በአባቶቻችን በቅዱስ መጽሐፍ ውስጥ ጠርዘውታል። የመጀመሪያው ዳዊት ተግሣጽ አለው። ምን አለው? ሁላችሁም ጮክ ነው። ምን አለው? ተግሣጽ። ሁለተኛ ምዕዳን አለው። ምን አለው? ምዕዳን፣ ምክር ይሰጣል። ሶስተኛ ትንቢት አለው። ምን አለው? ትንቢት። ይገርማችኋል። ዳዊት እዛ 1000 ዘመን ከክርስቶስ ልደት ላይ ተቀምጦ ክርስቶስ ያደረገውን ከልደቱ እስከ ዳግም ምጽአቱ ጽፎታል። አሁን እዚህ ምስባክ የሚባለው ነገር ምን እንደሆነ መጣበታለሁ። ምስባክ እዚህ ጋር የሚሰበከው ለምን እንደምንሰብክ ምን እንደሚሰበክ እነግራቸዋለሁ። ለምን ዳዊት እንደተመረጠ አንዴ 5ቱን እንገራችሁ። አራተኛ ጸሎት አለው። ምን አለው? ጸሎት። አሁን የኛ ጠዋት ተነሰን ምን ደግሞ ዳዊት ነው። የአንድ ሰው የብቃት ልክ ጥግ ዳዊት መድገም እንዳቅማችን ያደለው በየዕለቱ ይደግማል አለው። የየቀን የመጀመሪያው 3 ንጉሥ አለው። ሁለተኛው 3 ንጉሥ አለው። ሶስተኛው ረቡዕ 2 ንጉሥ አለው። እንደዚህ እያደረገ መደብ አለ። ያላደነን ደግሞ ያላደነን ሳይሆን ደግሞ ጊዜ የሌለን ደግሞ እንደ ቢያንስ 10 መዝሙር 10 በቃ። ስለዚህ ጸሎት ነው። ከሰውና እግዚአብሔር የሚያገናኝ ነፍስና ስጋን የሚያገናኝ ጸሎት አለው ዳዊት። ሲጨንቃችሁ፣ ሰውነታችሁ ሲረብሻችሁ፣ ቤታችሁ ገጭ ሲልባችሁ ሄዳችሁ መዝሙረ ዳዊት ግልጥ አድርጉ። ያ የምታነቧት የዛን ቀን የምታነቧት በዛች ቅጽበት የምታነቧት መልስ አላት ለእናንተ ጭንቀት። ይሄን አሁን ታዘቡኝ። ነገ ጀመራችሁ አባ ገብርኤል ምን ብሏል በሉ። ነገ ጀምራችሁ ታዘቡኝ። የሆነ ነገር ሲጨንቃችሁ ዝም ብላችሁ ከ150 አንዱን ግልጥ አድርጋችሁ አምኑት። መልስ እዛ ውስጥ አለ። ትክክለኛ መልስ አለ። ይህ ጸሎት ነው። አምስተኛው አኮቴት ምን አለ? አኮቴት ምስጋና፣ ማመስገኛ እና መዝሙረ ዳዊት ለ4 ነገር ነው የተሰራው። ለሕያዋን ዕቅበት፣ ምክንያቱም እየጸለዩ ሕያዋን እንዲጠበቁ። ለሙታን ደግሞ ጸሎት ነው። ሙታና ሞት ዕለትም ይሁን ፍትሐትም ሲሆን ዳዊት ይደገማል። አራተኛ ለሕፃናት ትምህርት ነው። ለሕፃናት ትምህርት። ሶስተኛ ለሕፃናት። አራተኛ ለቤተ ክርስቲያን ስብከት። ዓላማው ደግሞ ይሄ ነው።
ርዕዩ ቪዥኑ ሲበሉት ከኔ ጋር ለሕያዋን ዕቅበት በሉ፣ ለሙታን ጸሎት፣ ለሕፃናት ትምህርት እምቅድመ ሁሉ ይላል። እምቅድመ ከሁሉ አስቀድመን ወመሃርዎሙ ለውሉድከ ጥበበ ሲራክ ወሰሎሞን ወመዝሙረ ዳዊት። ከሁሉ አስቀድመን ልጅ ምንም ነገር ሳይነካው የዓለም ትምህርት ሳይቀምስ ጆሮውን በመዝሙረ ዳዊት ክፈተው ይላል። ስለዚህ ዓላማው ነው። ተመልከቱ። ሕያዋን ይታቀቡበታል፣ ይጠበቁበታል፣ ለሙታን ይጸለይበታል፣ ሕፃናት ደግሞ ይማሩታል፣ ቤተክርስቲያን ደግሞ ትሰብክበታለች። ይሄ ርዕዩ ቪዥኑ ይሄ ነው። በእነዚህ ውስጥ ግን ስንት ነገር አለው አልኩ። ስንት ነገር ለስንት ነገር ለአምስት። አሁን ሁሉም ትላላችሁ ሁላችሁ። የመጀመሪያው ምን አለው ዳዊት? ተግሳጽ። ሁለተኛ ምን አለው? ምዕዳን። ሶስተኛ ምን አለው? ትንቢት። አራተኛ ምን አለው? ጸሎት። አምስተኛ አኮቴት ምስጋና። ይሄን አሁን የያዙ በህሊናችሁ። ያው መቼም አትጽፉም። ይሄ እንዳትጽፉ ያው እኛ አንዱ የታዘዝነው ቤተክርስቲያን እንዳትጽፉ የሚል ነው አይደል? አዋጁ አይደል? አንድ የሚጽፍ አለ ሲሆን ዞሩና አንድ አሁን ጉባኤ አለ ተብሏል፣ ትምህርት አለ ተብሏል። ያው ሴቶቹ ባዲ የሚያል ቦርሳ ይዛቸዋል፣ ግን ማስታወሻ አይገባበትም። የለም ይሄ በቃ ይሄ አንዱ የቤተክርስቲያን መመሪያ ነው፣ አዋጅ ነው። እንዳትጽፉ ወንዶችም እጅ በደራ ታስቀምጣችሁ ሂዱ ተብሏል። እርግጠኛ ነኝ ሳምንት መጥተው መምህር ሳምንት አባ ገብርኤልስ የነገሯቸው ቢባል አንድ ሰው የሚናገር አሁን እኛ ማድነቅ ነው። እዚህ ዘመን አሁን እኛ ትምህርት ማድነቅ ነው። በትምህርቱ የሚጠቀም የለም። እኔ አንዳንዴ ምን እላለሁ መሰላችሁ? ሌላው ይቅር እላለሁ። በቃ አንድ ሰው በሰንበት አንድ ነገር በጎ ነገር ይዞ ይድናል። በሰንበት ተውት። አሁን እኔ 1000 ነው የምናገረው። ትናንትም 1000 ተናግረናል። በየሳምንቱ ይነገራል። ተውት። እሱ አንድ ከዚህ ከተነገረው አንድ ነገር በአመቱ ስንት እሑዶች አሉ? ስለዚህ በሳምንት አንዳንድ ብትወስዱ ነው ስንት ታገኙ ነበር? በአመት ስንት ቀን ይኖራል? እኛውን 52 ነገር ብንሰራ ከም እያወጣን እንሄድም ነበር ነው ወደ ሰማይ። ምን እንሰራለን እዚህ ምድር ነው? እንኳን በሳምንት በአመት አንድ አንወስድ። አንዳንድ ያሳዝነኛል። የምንጠፋው ቃለ እግዚአብሔር ያሳዝነኛል። ዝም ብሎ በከንቱ ፈሶ የሚቀር እንጂ ኦርቶዶክሳውያን አላስተማራችሁንም ትሉናላችሁ፣ ትወቅሱናላችሁ። ይኸው ተማሩ ይሻላል። አንድ ሰው እጅ በደረት አንድ ሰው ይጽፍ። ያ ሞባይሉም አይሰራም፣ ለዚህ ጊዜ አይሰራም። እዛ ለቲክቶክ ለምን ነው እንጂ የሚሰራው እዚህ አሁን አይቀዳም። ምንም አይሰራም፣ ድፍን ነው። ለዚህ ሰዓት ያሳዝናል። ራሳችሁን ታዘቡት። እና አሁን ዛሬ ትምህርት አለ በየምኑ ብቻ ማድነቅ ነው። አባ ገሌ አቤት ሲያሰብ አቤት ዛሬ መጡ ምን ተማርክ ቢባል ጉድ ነው የሚባል ጉድ። እና እዚህ ሥላሴ ድሮ ሊቀ ሥልጣናት አባ ተማረ የሚባሉ በኋላ አቡነ መልከጼዴቅ ታላቅ አባት ነበሩና አንድ ሹፌራቸው ለስራ ጉዳይ ፈልገው ይጠፋባቸው እና በጣም ተበሳጭተው ኋላ ቆይቶ ይመጣል። አንተ የት ነበር ካሉ አባታችን እዛ በትምህርት ተማርኬ አቤት ዛሬ የመጣው ሰባኪ በጣም ተበሳጭተዋል። እሳቸው አቤት የተማርነው አቤት ግን እሻ ምንድን ነው የተማርኩት? ምኑን ይዤ ምኑን ጨብጫው አባታችን ወደኛ ነገር ሚያዝ የለም የሚጨበጥ የለም። እግዚአብሔር ምሕረቱን ይላክልን። እዚህ ጻፉ። ሲያሞራ ሞባይላችሁን አውጥና ቀረጹት። እሺ ቅረጽ። ከዛ ነው ቤታችሁ ገብና ጻፉት። ምን ትሆናላችሁ? አትሞቱም። ይኸውላችሁ ክርስትና የሚኖር ኑሮ እኮ ነው። ክርስትና የሚኖር ነው። የሚሰማ የሚነገር የሚተረጎማ የሚኖር ነው። አሁን ይህንን ለምሳሌ ወስዳችሁ ጽፋችሁ ቤታችሁ ቆይ እዚህ ጋር የተጠቀሰው ጥቅስ ብላችሁ ስታነቡ ነው መኖር የሚባለው። እናንተ መጽሐፍ ቅዱስ ስታነቡ ልጆቻችሁ መጽሐፍ ቅዱስ ስታነቡ ያዩዋቸዋል። ያው እናንተ እንጀራ ስለምትበሉ ልጆቻችሁ እንጀራ የሚበሉት፣ እናንተ መጽሐፍ ቅዱስ ካነበባችሁ ልጆቻችሁ ያነባሉ። ስለማታነቡ አያነቡ። አያችሁ፣ ኑሮ ነው። ክርስትና ኑሮ ነው። እንደውም ቤተ ክርስቲያን እዛ ቤታችሁ ነው። ትንሿ ቤተ ክርስቲያን እዛ ቤት ናት። ይሄ አይደለም ቤተ ክርስቲያን። የመጀመሪያው ቤተ ክርስቲያን እዛ ቤታችሁ ነው። መጽሐፍ ቅዱስ የምታነቡባት፣ ጠዋት ተነሳችሁ ጸሎት የምታረጉባት፣
ምሳ ስትበሉ ስትጨርሱ በስመ አብ ብላችሁ በልታችሁ አሁን ሰማያት የምትደግሙባት፣ ስትተኙ የምትጸልዩባት፣ ከልጆቻችሁ ጋር ስለ ቃል እግዚአብሔር ስለ ዝማሬ የምትነጋገሩባት ያቺ ናት ቤተክርስቲያን። ትንሿ ቤተክርስቲያን ያቺ ትንሿ ቤተክርስቲያን ለዚህ ለትልቋ ቤተክርስቲያን የምታመጣችሁ ምን ቤት ሆነ? ያ ቤት ምን ቤት ሆነ? ከዛ እናንተ ትሄዳላችሁ ትበላላ መብላት መጠጣት ስለሚለበሰው ስለምናምን። ይሄ ክርስትና አይደለም። በሳምንት አንድ ቀን መጥቶ ነጠላ ለብሶ ከንፈር አድርጎ የክርስትና አይደለም። ይሄ ክርስትና አይደለም። ይሄ ከንፈር በመምጠጥም አትመኑ። እሱም የእውቀት ወይም የማዘን ምልክት አይደለም። የርኅራኄ ምልክት አይደለም። ይሄ አጉል ልማድ ተጠራቅሞ አንድ ሳንቲም አይሰራም። እንላለን ዝም ብለን ምን ይጠቅም? ሰው ሲቸገራውን አበሻ ከንፈር መስጠት ምን ያደርግለታል? ከኪሳ አንድ ብር ትሰጠው ነው የሚሻለው። እዛ ዝም ብለህ 10,000 ከንፈር እስከምትመጥለት ጀምኛ ታውቃላችሁ። ያው የታመመ ሰው ሄደ በአይምሮ ስንጫወትበት እኮ ነው ውለን የምንመለሰው። ግርም ይለኛል። አንድ ከንፈር እንመጣለን፣ ከዛ ደግሞ የሌለውን እናዝለታለን። በተለይ ኢትዮጵያ እንዲሁ ያስናናው እንዲሁ በይነ ጥሩ ማር አድርገህ እንዲሁ በዚህ አድርገህ ጠጣ። ሰውየው ማር ቢኖረው መጀመሪያ መች ይታመም ነበር? መጀመሪያ መች አመዋል? ጨካኔ እኮ ማን እናንተ ማን ዘዙ አላችሁ? ምግብ ይሄ እኮ መድኃኒቱ፣ ይሄ እኮ ለዚህ እኮ መድኃኒቱ፣ ይሄን እኮ ማድረግ በቃ ስንናገር ስንፈርድ ስናወራ ምንሆን ምን አይነት ህዝቦች እንደሆን እግዚአብሔር ምሕረቱን ይላል። ምን አይነት ማህበረሰብ እንደሆን ይገርመኛል። ማዘዝ አንድ ሲሆን ነገር ካደረገ ፍርድ መስጠት፣ ለምን እንዳደረገ ምን እንዳደረገ አናውቅም። ማን ፈራጅ አደረገ? ማን? በተለይ ቤተ እግዚአብሔር መታችሁ የሰው አንዲት አፋችሁ ሰው ላይ እንዳይከፈት ሆነት ያ የሚከፈት ልሳን ይዘጋ። ምን አገባችሁ? ቤተ ክርስቲያን ፍርድ ቤት አይደለችም። ቅዱስ ዮሐንስ አፈወርቅ ቸርች ኢዝ ናት ኤ ኮርት ቸርች ኢዝ ኤ ሆስፒታል ነው ያለው። ቤተ ክርስቲያን የጤና ተቋም ናት። የታመሙ ሰዎች መጥተው የሚፈወሱባት የፍርድ ቤት አይደለችም። መጀመሪያ የራስህን በሽታ ተመልከት። አንተ ልትታከም መጥተህ እንዴት የሰው በሽታ ታየህ? የአንተ ሕክምና መቼ አለቀና መቼ ጨረስክና ነው የሰው በሽታ ታይቶ ግምገማ የምትሰጭው? እንኳን ቤተ ክርስቲያን ክርስትና የፍርድ ሃይማኖት አለ። ክርስትና እኔው በጣም ይገርመኛል። ሰው አሁን እከሌ ተወገዘ ደስ ይበላችሁ እንዴ? ለምን ነው ደስ የሚለን? ሰው ሲወድቅ የበረታ ሄዶ ማንሳት ነው እንጂ የወደቀን ሰው ረግጦ መሄድ ምን ልናገኝ ይሆናል? የምቀኝነታችን ምቀኝነት የእግዚአብሔር መንግሥት እንኳን ሰው እንዳይገባ እንመቀኛለን። ሰውየው ስለወደቀ ምን እናገኛለን? ተወላችሁ ቆንጆ ሆነች እኮ ያቺ ተወላችሁ እንደዚህ ሆነች እኮ ምን ያደርግላችኋል? ሰው ሲወድቅ የበረታ ሄዶ ማንሳት ነው እንጂ የወደቀን ሰው ረግጦ መሄድ ምን ልናገኝ ይሆናል? የምቀኝነታችን ምቀኝነት የእግዚአብሔር መንግሥት እንኳን ሰው እንዳይገባ እንመቀኛለን። ሰውየው ስለወደቀ ምን እናገኛለን? ተወላችሁ ቆንጆ ሆነች እኮ ያቺ ተወላችሁ እንደዚህ ሆነች እኮ ምን ያደርግላችኋል? እሷ እህታችሁ እንደዛ ስትሆንባችሁ ከቻላችሁ አልቅሱላት፣ ጸልዩላት። ሄዳችሁ እጃችሁን ክንዳችሁን ስጧት። በመላሳችሁ አትውጓት፣ አትጨምሩባት። በሽታዋ ላይ ክንዳችሁን ሰጣችሁ አንሷት። ይኸውላችሁ እናንተ ለክብር የሚያበቃችሁ እሱ ነው። እናንተ ለቅድስና የሚያበቃችሁ የወደቀውን ወንድማችሁ ያነሳችሁት ቀን ነው። መግፋትማ ዲያብሎስ ሲገፋው ይውላል። ከዲያብሎስ ጋር ተባባሪ ሆኖ ወንድምን ሲያጠቁመዋል። ከየት የመጣ ሃይማኖት? እግዚአብሔር ማስተዋሉን ይስጣል። ስለዚህ ዳዊት ስንት ነገር አለው? እዚህ በሩ ስንት ነገር አለው? 5። የመጀመሪያው ምንድን ነው? ተግሳጽ። ዳዊት በብዙ ቦታ ላይ ይገስጻል። ይትሁሩ፣ በዚህ መንገድ አትሄዱ፣ ይህን ነገር አትስሩ እያለ ይገስጻል። እንደውም የመጀመሪያው መዝሙር ፍካሬ ዘጻድቃን የምትለዋ እሷ እንኳን አርዕስት ናት። ብፁዕ ብእሲ ዘየሆረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መሰሳልቃን ዘዳይሙ ሕገ እግዚአብሔር ስምረቱ ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክል ታሕማ ዘማይ።
እንተ ትወፍሪሃ በበጊዜሃ ወቆጽላሊ ይትነገር ወኩሎ ዘገብረ ይፌጽም አኮ ከመዝ ኃጥአንሰ አኮ ከመዝ ዳይሙ ከመሬት ዘይግፎ ነፋስ እምገጸምን ወበእንተዝ ኢይትነስኡ ረሲያንም ደይ ወኢ ኃጥአን ውስተ ምክረ ጻድቃን እስመ ያአምር እግዚአብሔር ፍኖቶሙ ለጻድቃን ወፍኖቶሙ ለኃጥአን ትጠፍእ። ይሄ ተግሳጽ ነው። እግዚአብሔር የጻድቃንን የቅዱሳንን መንገዳቸውን ያውቃል፣ የኃጥአን መንገድ ግን ትጠፋለችና በኃጥአን መንገድ ላይ አትቁም። ይሄ ተግሳጽ በኃጥአን መንገድ ላይ አትቁም፣ በመንገዳቸውም ላይ አትገኝ፣ በወንበራቸውም ላይ አትቀመጥ። ሶስት ነገሮች ናቸው ያሉት። ረሲዓን፣ ኃጥአን፣ መሰሳልቃን ሲበሉ ረሲዓን፣ ኃጥአን፣ መሰሳልቃን ሶስቱም የተለያየ ነው የኃጢአታቸው ደረጃ። እንግዲህ ኃጢአት የሚባለው ራሷ ልክ ያልሆነ ነገር በማህበረሰባችን ራሷ ሶስት አይነት ነገር ነው። ሕገ እግዚአብሔርን የሚያፈርስ ሰው ምን ይባላል? ወይም ሕገ እግዚአብሔርን ማፍረስ ምንድን ነው የሚባለው? አሁን እኮ ብዬዋለሁ። ሕገ እግዚአብሔርን ማፍረስ ምንድን ነው የሚባለው? ኃጢአት አይደል? ኃጢአት ይላል ሕገ እግዚአብሔርን ማፍረስ። የዓለምን ሕግ ማፍረስስ በሉት አይዟቸው። የዓለምን ሕግ ማፍረስ ምን ይባላል? ወንጀል ነው። ደግሞ ማህበረሰብ ደግሞ አለ የሰራው ሕግ አይደል? እግዚአብሔር የሰራው ሕግ አለ፣ ምድራዊው አስተዳደር የሰራው አለ። ማህበረሰቡ ደግሞ የሚሰራው ደግሞ ሕግ አለ። የማህበረሰብን ሕግ ደግሞ ማፍረስ ምን ይባላል? ሕገወጥ ማለት ነው። ቅድም እኮ ወንጀል አለው ሕገወጥ። እዚህ ጋር ማን ነው? እዚህ ጋር ነውር ይባላል። አንኢቲካል ይባላል። ስለዚህ ሶስት ነገር አለ። ወንጀል አለ፣ ኃጢአት አለ፣ ነውር አለ። ቅዱስ ዳዊት ደግሞ አመጣና በሶስት መንገድ አስቀመጠው። ረሲዓን አላቸው። ረሲዓን የሚባሉ ራሳቸውን የረሱ ናቸው። ራሳቸውን የረሱት በምን ምክንያት ነው ቢሉ፣ ሰው ራሱን ካወቀ የእውቀት ሁሉ መጀመሪያ ምንድን ነው? ነገሩ እውቀት ከተባለ የእውቀት ሁሉ መጀመሪያ ማንን ማወቅ ነው? እግዚአብሔርን ማወቅ ነው። አሁን ሰው እግዚአብሔርን ካላወቀ ማንን ረስቷል ማለት ነው? ራሱን ረስቷል። ማን እንዳመጣው፣ ማን እንደፈጠረው፣ ማን እንዳስገኘው ከረሳ ረሲዓን ይባላል። ስለዚህ እነዚህ ሰዎች በእግዚአብሔር አያምኑም፣ እግዚአብሔርንም አያውቁም። በእግዚአብሔር ፈንታ ወይ ራሳቸውን ነው ወይንም ግዑዝ ነገር ውስጥ ነው ያሉት ማለት ነው። ከእምነት ውጭ ናቸው፣ ኤቲስት ናቸው። ሁለተኛው ደግሞ ኃጢአት ይባላል። ኃጥአን የሚባሉት ደግሞ ሕግ የሚያፈርሱ ናቸው። አሁን ሕግ ቅድም ብያለሁ፣ የማህበረሰብን ሕግ ሊሆን ይችላል፣ የእግዚአብሔርን ሕግ ሊሆን ይችላል፣ የዓለምን ሕግ ሊሆን ይችላል። ስሙ ይለያይ እንጂ ሁሉም ሕግ ማፍረስ። ግን ለመሆኑ ሕግ ምን ማለት ነው? ዋትስ ዘ ዴፊኒሽን ኦፍ ሎው? እሺ ጎሽ እጅ አውጥተው የሚነገር ዋት ዳዝ ሎው ሚን? ምን ማለት ሕግ ማለት? እንደው እኔ አሁን ይሄ ሰርኩላር ዴፊኒሽን አለ የምፈልገው፣ ዳይሬክት ዴፊኒሽን ብያኔ ልክ ትናንት ሰማይት ማለት ምንድን ነው ያልነው ሲል አስታውሱ። ሰማይት ምን ማለት ነው? ረሳችሁት። አሁን ትናንት ዛሬ ረሳችሁት። ሰማይት ምን ማለት ነው ያልነው? ምስክር። በቃ ይሄ ዳይሬክት ዴፊኒሽን። ከዛ ደማቸውን ያፈሰሱ ምናምን እነዚህ ትንታኔ ነው፣ ኤክስፕላኔሽን ነው፣ ስናት ዴፊኒሽን። ሕግ ምን ማለት ነው? በቃ እኔ የምፈልገው ዳይሬክት ዴፊኒሽን። ሕግ ምን ማለት ነው? እሺ አባታችን ስርዓት። እሺ ሌላስ? መተዳደሪያ። ሌላስ? በሕግ አምላክ ትሉ አይደል? በሕግ አምላክ ትላላችሁ እንኳን ይሄ ከሬ ሕግ ወጥ ነው ትላላችሁ። ምን ማለት ነው? ሕግ የሚገዛ ገዢ። ሕግጋትማ ሰርኩላር ዴፊኒሽን ነው። ሕግን አበዛችሁት። እንደውም እሱ ከአንድነት ወደ ብዙነት ወሰዳችሁት። መመሪያ። ሕግ ማለት ዱ ኦር ናት ዱ ማለት ነው። ሕግ ማለት አድርግ ወይንም አታድርግ ማለት ነው። በሉ አሁን ይኸውላችሁ፣ ይሄ ነው ዴፊኒሽን። ሕግ ማለት አድርግ በሉ ወይንም አታድርግ ነው። በቃ
ለምሳሌ መጀመሪያው ሕጋችን እግዚአብሔር የሰጠን 10 ትእዛዛት ነው አይደል? እግዚአብሔርን ከኔ በቀር ሌላ አምላክ አታምልክ። አድርግ ነው አታድርግ ነው? አታድርግ። ሰንበትን አክብር፣ አድርግ። አትግደል፣ አታድርግ። አይዟችሁ እንዴ ምን ነው ተቀበሉ። አትስረቅ፣ ባልንጀራ እንደ ራስ አድርገህ ውደድ። በቃ ሕግ ማለት አድርግ ወይንም አታድርግ። አሁን ኃጥአን የሚባሉ ሰዎች ነገረኞች ናቸው። የግልብጥ ነው የሚሄዱት። አድርግ የተባሉትን አያደርጉ፣ አታድርግ የተባሉትን ደግሞ ያደርጋል። ጾም ሲባሉ ይበላሉ፣ ጸልይ ሲባሉ አይጸልዩ፣ አትግደል ሲባሉ ይገላሉ። ነፍስ ማጥፋት በቢላ ወይንም በጦር መሳሪያ ብቻ አይደለም። በምናሳቸው ሰው ሲገሉ፣ ካራክተር አሳሲኔሽን ሲያደርጉ፣ የሰውን ስብዕና ሲገሉ፣ ሰው የሌለው ላይ ሲጨምሩ የሚውሉ ኃጥአን ኃጢአት የማይሰለቻቸው ሲያርዱ የሚውሉ ሲዘለዝሉ የሚውሉ ወንድማቸው እህታቸው መጽውቱ ሲባሉ ብራቸውን አስቀምጠው ሲሰግዱ የሚውሉ ጣዖት አምላኪዎች ኃጢአተኞች ናቸው። መጽውት ነው የተባለው ስጥ ነው የሚባለው። ጽድቅ የሚባለው መስጠት ነው፣ ወስዶ ማከማቸት አይደለም። ስጥ ነው የተባለው። ነገ ክርስቶስ በዳግም ምጽአት ሲመጣ መድኃኔ ዓለም ሲመጣ የሚጠይቀን ሰጣችሁ ወይ ነው። ጾማችሁ 40 ሰገዳችሁ ምናምን አላችሁ ይሄ የሚል የለም። አይ ብራ ሲበሉ ምንድነው የሚለው? ብራ ምን ሰጣችሁ ነው? ምን ሰጣችሁ ነው? ምን ሰጣችሁ ነው? ምግብ እንጀራ አይደል? ሰጣችሁ ወይ ማለት ብጠማ ጠጣችሁ። ምን ሰጣችሁ ነው? ውሃ ሰጣችሁ ወይ? ብታሰር ጎበኛችሁ ወይ? ምን ጊዜ የሰዓት ስጦታ እኮ አለ። ገንዘብ ነው። ጊዜ እኮ ገንዘብ ነው። ጊዜ ያለው ሰው ሄዶ ሰርቶ ገንዘብ ያንን ትቶ የታሰረ መጠየቅ ጊዜ መስጠት ነው። እናንተ ቤተክርስቲያን ስታገለግሉ እኮ ጊዜ እየሰጣችሁ ነው። ጉልበት እየሰጣችሁ እኮ ነው። መስጠት ነው። ጽድቅ የሚባለው መስጠት ነው። ይኸውላችሁ መጾም የምንጾመው ለመስጠት እንዲያበቃን፣ ሰውነታችን ለጽድቅ እንዲበረታ፣ ሰውነት የጽድቅ ሜዳ እንዲሆን ለማብጀት ነው፣ ለማስተካከል። ልክ ገበሬ እርሻውን አርሶ እንደሚያለሰልሰው ምን ለማድረግ ነው? ገበሬ ሁሉ መከራ የሚያየው የተዘራው ዘር እንዲያፈራ ነው። ሰውነታችን ጽድቅ እንዲያፈራ መዘጋጀት አለበት፣ በጾም በጸሎት በስግደት። ይሄ ግን ለጽድቅ አይበቃም። ጾማችሁ ምግባችሁን አስቀምጣችሁ እንጸድቃለን እንዳትሉ፣ ያችን የጾማችሁትን አውጥታችሁ ስጡ፣ መስጠት አለባችሁ። ይሄ ተረት አለ የምነግራችሁ። ነገ መድኃኔ ዓለም በአደባባይ የሚጠይቃችሁ ሰጣችሁ ወይ? አንድም ሰገዳችሁ? ጾማችሁ? ስንት ጊዜ ቤተክርስቲያን ሄዳችሁ? ምን ጥያቄ ነው? ቤተክርስቲያን የምንመጣው ጽድቅ ለመስጠት ለድሃ ለመራራት ነው የምንመጣው። ወንጌል ተምረን ለድሃ ለመራራት ነው የምንመጣው። ሰው ላይ ለመፍረድ አይደለም፣ ያጣው ላይ ለመሳለቅ አይደለም፣ ለመስጠት። ስለዚህ ኃጥአን የሚባሉ የግልብጥ የተገለበጡ ናቸው። መሰሳለቃን የሚባሉ ደግሞ ዘባቶች የሚባሉ ደግሞ በጣም ይገርማሉ። እነዚህ ደግሞ ሃይማኖት አለመኖሩ አይደለም የሚያስደንቀው፣ ሃይማኖት የላቸው። ሃይማኖት ባላቸው ላይ ሲሳለቁም ይውላሉ። አሁን እኛ ነጠላ ለብሰን ለቤተ መምጣታችን የሚሳለቁብን ሰዎች አሉ። ቤተክርስቲያን ስንስበኝ ግንቡን የሚስሙ ደካሞች የሚሉን ሰዎች አሉ። አንተ መሳቂያው እያለ በሰው ትስቃለህ አሉ አንዴ ድጓ መምህር። እንደው ድምፅ የላቸውምና ሲያዜሙ እንደው ድምፃቸው ጥረስ ደስ አይልምና ደግሞ እዛ ድምፃዊ ነው ግን ትምህርት የለው እና ሳቀባቸው። አንተ መሳቂያው እያለ በሰው ትስቃለህ አሉት። ያልተማርከው ባዶ ጽድቅ። ይሄማ ጉሮሮ የእግዚአብሔር ስጦታ ነው፣ መማር ግዴታ ነው። ወጥተህ ወርደህ መማር ሲገባ እዛ ቆመህ ትስቃለህ። በራሳቸው እግዚአብሔርን ባለማምለካቸው መዋረዳቸው ሳያንስ ሌላው የሚያደርገውን የሚያዋርዱ። አሁን በየቤታችሁ እህቶቻችሁ ወንድሞቻችሁ ሩቅ እኮ አለው የራሳችሁ የምትሏት ሰዎች ቤተክርስቲያን ነጠላችሁ ልብስ አድርጋችሁ ለማስቀደስ ስትመጡ ቄሱ ጨጌ ምናምን የሚሉ እኮ አሉ። እዛኛ ድሮ ዩኒቨርሲቲ እያለ ተካፍለን ነበረ ለሁለት። እኛ እነሱን አጠቃ እንላቸዋለን። አጫጭ ጠጪና ቃሚዎቹን አጠቃ ናቸው። እዛ መጻረቃ ለሰ ወጨጌ ይሉናል። እና በቃ እኛ ገነጠላ ልብስ እዛ እንትን ላይ ሆኖ ይሳለቁብናል። ፎቅ መኖሪያችን ላይ ለወጨጌ መጣችሁ ምናምን ይሉናል።
በየቤት ናቸው። ክርስትናቸው የሚያዳክሙ፣ ህይወታቸው የሚያዳክሙ። ሰጥታችሁ በጾታችሁ ስትመጡ ለምን ትሰጫለሽ? እዛ ሄደሽ ለምን የምትሰጪው? ቤተክርስቲያን ገንዘብ ለምን የምትሰጪኝ የሚሉ የሚሳለቁ አሉ። ምን ልታረጊ ነው እዛ? ምን ልታረግ ነው እንደዛ የሚሉ። እውነት ሐሰት የለም። እናንተ ግን ሁላችሁ አንድ ናችሁ። ባልና ሚስት ፈቃዳችሁ ይመሳሰላል። አሁን የሁላችሁና አሁን እዚህ ያላችሁ እናቶች ባሎች መጥተዋል። የሁላችሁ ሚስቶች መጥተዋል አሉ እኮ የሚያሾፉባችሁ እናንተ ቤተክርስቲያን ስትመጡ ስትሄዱ እንደ ስራ ፈት የሚቆጥሯቸው ስራ ፈት እዛ ሄደሽ የሚሉ እነዚህ መሰሳልቅ አላቸው። እና ምን አለ ቅዱስ ዳዊት? በሶስቱም ላይ በመንገዳቸው እንዳንሄድ፣ በመንገዳቸው ላይ እንዳንቆም፣ በተቀመጡት ላይ እንዳንቀመጥ ይገስጻል። ይሄ ተግሳጽ ነው። ተግሳጽ ማለት ነው። ይሄ አሁን እዚህ የኛ ጂፒኤስ አንዳንድ ጊዜ ምን ትላለች መሰላችሁ? ሪካልኩሌት ትላለች። አሁን እንኳን ትታለች። ድሮ እንደዛ ትል ነበር። ሪካልኩሌት ስትላይታችኋል። የተሳሳተ መንገድ ስትሄዱ ሮንግ ኤግዚት ስታደርጉ ምን ትላለች? ሪካልኩሌት። ሰዎች በተሳሳተ መንገድ ሲሄዱ እንደገና አጢነው መልሰው የምትሄድበት መንገድ እንደገና የምትሄድበት የአመፃ መንገድ ነው፣ የኃጢአት መንገድ ነው። እንደገና መልስ ራስን ማለት ነው ተግሳጽ። አበሻ ተግሳጽ አውድ። እኔ አሁን ትልቁ ፈተናዬ ይሄ ነው። ይገርማቸው። እኔም እውነቷን ነው የምናገረው። በቃ እንግዲያው እንደተሳዳቢ በቃና አይደል። ተግሳጽ ሰው ወደ ራሱ እንዲመለስ ነው። ከኔ ጋር ናችሁ? ሰው ወደ ምን እንዲመለስ ነው? ወደ ራሱ እንዲመለስ። አትውደዱ፣ የሚያሞካሻችሁን አትውደዱ፣ እሱ ገዳያችሁ ነው። አንቺ ወለተ ማርያም አጸደ ማርያም አንቺ እኮ ባትኖር ይሄ ገዳይ ነው። እውነተኛ ካህን ኖላዊ ሰሄድ የሚወጡ ነፍሶ ቤዛ አባጊሁ። የዛሬው ትምህርት ጌታ እውነተኛ እረኛ በጎቹ ለራሱ የሚሰጥ ነው። ምን በማድረግ ቢጠሉትም በመጠላት እኮ ለራስን መስጠት። መሞት እኮ ሄዶ እኮ መሞት አይደለም፣ እስከ መጠላት። እውነት መናገር እረኛ ነዋ፣ ጠባቂ ነዋ። ክርስቶስን እኮ እውነት ሲነግራቸው ሊገሉ ድንጋይ ያነሱ ይላል። ይሁት አንብቡት ዮሐንስ 8 ላይ አነ ነበርኩም ቅድመ ይትወለድ አብርሃም ሳይወለድ ነበርኩ አላቸው። እነሱ ተመጻዳቂዎች ናቸው። ክርስቶስ ሲነግራቸው ሲያስተምራቸው እኛ እኮ ንነሳ አብርሃም አብነ፣ እኛ እኮ አብርሃም የሚባል አባት አለን፣ የአብርሃም ልጆች እኮ ነን፣ ሕግ ተርጓሚዎች እኮ ነን፣ የሕግ ልጆች እኮ ነን ይሉታል። እንዴ ሶበሰ ውሉደ አብርሃም አንትሙ ግብረ አብርሃምን ገበርክሙ። እውነትማ የአብርሃም ልጆችማ ብትሆኑ የማን ስራ ትሰሩ ነበረ? የአብርሃምን። እናንተ ግን የአብርሃምን ስራ እንደምትሰሩት ይልቁንም የሐሰት ልጆች ናችሁ፣ ውሉደ ሐሰት የዲያብሎስ ልጆች ናችሁ ሲላቸው ተቆጡ። ድንጋይ አነሱ ሊገሉት ይላል። ጊዜው ስላልደረሰ ግን አመለጣቸው። ከኔ ጋር ናቸው። እውነተኛ እረኛ እንደዚህ፣ እውነተኛ ጠባቂ እውነቱን ነው የሚነግር። ልትበሳጭ ትችላለህ፣ ልታኮርፊ ትችላለህ። እውነቷን እየመረረሽ ነው። አንድ ድሮ ስትሪት መምህራችን ነበረ። this is a concrete fact you have to swallow it ይሉን ነበር። ይሄ ፋክት ደግሞ መዋጥ ነው። እምቢ ካለ ውሃም ቢሆን እየወሰዱ መዋጥ ነው። ያልሆነውን ስለተነገረሽ ስለተባለልሽ አትደሰች። ህሊናችን ራሳችን እናውቃለን እንዴ? አሁን በዚህ ዘመን ይሄ ፌስቡክ መቼም ይጻፋል ሁሉ ነገርና አንዳንድ ጊዜ ሰዎች ይነግሩኛል፣ እንደዚህ ያለ ስራ አባ እንደዚህ ተጽፎብሃል ይሉኛል። እኔ አላየውም እንዳታመጣ ነው። እኔ ራሴን አውቀዋለሁ። ጻድቅ ነው ቢለኝም አውቀዋለሁ፣ ኃጥእ ነው ቢለኝም አውቀዋለሁ። ራሴ ሰው ጻድቅ ስላለኝ እኔ ኃጢአቴን አይሰርዝልኝም። ሰው አዋቂ ስላለኝ አንዲት አልጨምርም። ደንቆሮ ቢለኝም ደግሞ አንድ አልቀንስም። እኔ ነኝ። ራሳችሁ ነው፣ ራሳችሁ ታውቁታላችሁ። እኔ እኮ አንቺ እኮ ጻድቅ ነሽ፣ አቤት አቤቶች ታውቁታላችሁ። ራስሽን ታውቂዋለሽ። እንደው መጸየፍ ያለባችሁ እንደሌላችሁ የምታውቁትን ነገር የሚሰጣችሁን ሰው ነው መጸየፍ ያለባችሁ። ለነገሩ እኛ ራሳችንን አናውቅም። አሁን እኮ ችግሩ ራሳችንንም እንኳን አናውቅም። አሁን ስብስብ የሚሉ እናቶች እየተሰቆረቆ እኔ እኮ እሺ አይለኝም እጄ እኮ እንደው ስትስጥ ነው የሚለኝ ይላሉ እኮ። ሰው እኮ የሚያውቃቸው ባለመሰታቸው አሁን እኮ እጄ እኮ እሺ አይለኝም ይላሉ። ስንት እኮ የሚንገበገቡ እኮ እናቶች እኔ እንደው ይሄ እኮ አይሆንልኝም። ውሸት በቃ ራሳችን ራሱ የምናይበት ነገር የተሳሳተ ነው። ራሳችን እንወቅ። ተግሳጽ ማለት ራስን ማሳወቂያ፣
ሁለተኛ ደግሞ የተሳሳተ መንገድ ስንሄድ ማንቂያ ደወል ነው። ስለዚህ ቅዱስ ዳዊት የመጀመሪያ ያደረገው ተግሳጽ፣ የመጀመሪያው መዝሙር ሲከፈት በተግሳጽ ጌታን ዛሬ ይነገረን እውነተኛ እረኛ። እንደውም ይገርማቸዋል። ዲሜጥሮስ ታውቃላችሁ? ቅዱስ ዲሜጥሮስ አላችሁ? ከኔ ጋር ናቸው? ታውቁታላችሁ? ዲሜጥሮስ ዘመን መለወጫ ላይ ሰምታችኋል ታሪኩን አለ። ቅዱስ ዲሜጥሮስ ማንነቱን ሳይገልጥ ነው ጳጳስ ሲሆን። ማንነቱ በአፋ የሚታወቀው 42 ዘመን ሚስት አግብቶ ነው የሚኖር። ሚስት ያገባ ደግሞ በንጹህ ማርቆስ ወንበር አይቀመጥ። እንኳን ለፕትርክና ለጵጵስና ለምንኩስና አይበቃም። በአዋጅ የሚታወቀው ሚስት አግብቷል። 42 ዘመን በአንድ ምንጣፍ ላይ ተኝተው አንድ ልብስ ገፋው ነው የኖሩት እና መጨረሻ እውነተኛ እረኛ ስለነበረ ሲያቆር ምዕመናን ሲመጡ አንቺ አልበቃሽም ተመለሽ ይላል። የተገለጠለት ነበር። አማናዊ ሰው ስለነበረ ኃጢአታቸውን እያነበበ ግንባራቸው ላይ ተመለስ። አሁን እንግዲህ ተመልከቱ፣ እግዚአብሔር ያሰ እኛም ብንላችሁ ጉዳችን ፈላ። እንደውም እንደ ውጭ እንደምታሙን እዚሁ በመቋሚያ ከተቀጣችሁ ምትገሉን እዚሁ ተባብራችሁ እኛ ብንል ይሄንን ጉድ ነው የሚፈሉ። ግን ደግ ነው ያ ዘመኑ ደግ ነው። እዛ በውጭ ወጥተው ማማት ጀመሩ። እሱ ይኸው እያሉ እንደው ጸያፍ ቃል እየተናገረ አቅፎ እየተኛ እኛን ቆረቡ አትቁረቡ ይለናል። በአቤት ተጎዱ እና መልአከ እግዚአብሔር መጣና ምን አለው? ኢትፍቅድ አድኅኖ ርእሰከ አላክስ ዘሃሎ ምስሌከ ወማእከለ ብእሲትከ። በእንደዚህ አይነት ትህትና ራስን ዝቅ አታድርግ። ትህትናው መልካም ነው። አንተ ግን ዝም በማለት ወገኖች ተጎዱብህ፣ ልጆች ጠፉብህ፣ በአቤት ወደቁ አለው መልአከ እግዚአብሔር። እያቸው አሁን ለራስ ብለህ አይደለም። እሱ አይፈልገውም። ማንነቱ ቅድስናው መግለጥ አይፈልግም። ለዛ ነው የሚታማ። በመጣማቱ ደስ እያለው ነበር። መልአኩ ግን መጣና ልጆች እኮ ታዲያ ተጎዱብህ። ራስን መግለጥ የሞት ያህል ሊሆንብህ ይችላል። እውነተኛ ግን እረኛ ለበጎቹ ምኑን የሚሰጥ ነው? ሕይወቱን የሚሰጥ ነው። ሕይወትን ስጣቸው፣ ግለጥ ራስን ብሎ ያው መጨረሻ እንግዲህ እሳት አስመጥቶ ማእከለ እቶነ እሳት እየተመላለሰ ዋንሶ ሰው ውስተ ማእከለ እቶነ እሳት እዛ ውስጥ እየተመላለሰ ምን አድርገን ነው አባታችን ሲሉት እኔ ከብርበት እሾምበት ብዬ አይደለም ለእናንተ ብዬ ነው አላቸው። እንዲህ አይነት እረኛ እግዚአብሔር ለሁላችን ይስጠን። ለሁላችን አማናዊ እረኝነቴ ነው ልጆቹን ከሞት የሚያድን የሚመልስ። እናንተም አትደንግጡ፣ ካህን ሲገስጻችሁ አትደንግጡ፣ አትጥፉ፣ ወጥ አድርጋችሁ ተቀበሉ፣ ተጠቀሙበት፣ ጽደቁበት። ይህንን ከንቱን ዓለም አልፈን ለዛኛው መንግሥተ ሰማያት እንዘጋጅበት። ይሄ ከንቱ ዓለም ነው። የፈለገ ብናደርግ ከንቱ ዓለም ነው ያለን፣ አላፊ ዓለም ነው ያለን። ስለዚህ ተግሳጽ የመጀመሪያ ነው። ሁለተኛው ምንድን ያልኩት ምዕዳን አይደል? ረሳችሁት አይደል? ምንድን ነው ሁለተኛው? ምዕዳን። መዝሙር 36-37 ላይ ስትሄዱ ኢትቅና ለአይለ እኮያን ወይ ኢትቅና ለአይለ ገበርተ አመፃ ይላል። ምክር ነው። ኢትቅና ለአይለ እኮያን፣ በኃጢአተኞች አትቅና፣ በሚሰሩትም ነገር አታድርግ። ኃጢአተኞች በኃጢአት ምክንያት ሰብሰው ባመጡት ገንዘብ አትቅና። እነሱ ወጥተው ሰርቀው እዚህ በየፓርኪንጉ በየብሉ ሰርቀው በሰሩት ቤት አትቅና። ይሄ ምክር ነው፣ ምዕዳን ነው። አትቅና። ይሄ እንዲህ አይነቱን አንተ ለክርስቲያን አይበጅም፣ አይጠቅምም። ይሄ ምዕዳን ይባላል። ምን ይባላል? ምዕዳን። ትቀናላችሁ? አትቅኑ፣ አትቅኑ። ሰው በተለያየ መንገድ በኃጢአት ገንዘብ ይሰበስባል። ሀብታም በሆነ ሰው አትቅኑ። ድሃም ስለሆናችሁ አታማሩ። ገንዘብ የሚመጣው በጽድቅ መንገድ ብቻ አይደለም። ታውቃላችሁ አይደል? ዛሬ ሀገራችን ወይ ልማታዊ ባላግባ ነው ወይ ከልማታዊ ተጠጋ ነው ምናምን የሚባል ነገር አለ። እነዚህ ታዲያ ልማታዊ የሚባሉ ሁሉ ሌቦች ናቸው፣ ሌቦች ናቸው። ልማታዊ ባላገባሽ ነው የሚባለው ዛሬ ኢትዮጵያ ብትሄዱ። ሰው በሰርቆ ላቡን ባላፈሰሰበት ጉልበቱን ባላደረገበት እንኳን አይደለም በስርቆት በውርስ ቢመጣ ሀብት እኮ አይጠቅም። አሁን እነዚህ አረጋውያን የሚጠየቁ ብዙ ኤክስፒሪየንስ ይነግሯቸው። ሰው ላቡን ያላፈሰሰበት ሀብቱ አይጠቅም። እንዳትሞኙ ምዕመናን፣
ሀብት የምትሏት የራሳችሁን ላብ ያፈሰሳችሁባት እናቴ አባቴ እነሱ የዚያ ያፈሰሱትን ከጫራችሁ ለእነሱ ዝክር አዘክሩበት፣ ገንዘባቸው መቃብር ቤታቸውን አሰሩላቸው፣ ለነዳያን መጽውቱላቸው። ወደ ገንዘባቸው አትክተቱት። እንኳንስ በሌቦች ገንዘብ እንኳን በእነሱ መቅናት በውርስ የመጣው ገንዘብ እንኳን ላባችሁ ስላልሆነ አይጠቅማችሁ። ሲጠቅም አላየም። እንዲህ አይነቱ ምዕዳን ይባላል። ሶስተኛው ምንድን ነው ያልኩት? ሶስተኛው ምንድን ነው? ትንቢት። የሚገርማችሁ የቅዱስ ዳዊት ትንቢት እሱ ያለው ቅድም እንዳልኩት 1000 ዘመን አስቀድሞ ነው። የሚገርመው ግን ልክ ክርስቶስ ዘመን እንዳለ አድርጎ ይናገራል። ለምሳሌ አሁን በዚህ በስቅለት ዕለት የምትወዷቸው ምስዋኮች አሉ። ቀነውን የደዌ ወእገሬ ወወለቁ ሁሉ አይጽምቴ እንላለን አለ። እጅና እግሮቼን ቸነከሩኝ። አሁን ዳዊት ተቸንክሮ ያውቃል? መልስ ተቸንክሮ ያውቃል? አያውቅም። ስለማን ነው እየተናገረ ያለው? እራሱ በክርስቶስ እያስገባ። አሁን የሁለተኛው መዝሙር ለምን ታንገለጉ አሕዛብ ትንቢተ ክርስቶስ፣ ትንቢት በእንተ ክርስቶስ። ለምን ታንገለጉ አሕዛብ ወሕዝብኒ ነበቡ ከንቶ። ምን ነው አሕዛብ እንደዚህ አጉረመረሙ? ምን ነው እነዚህ አይሁድ ክፉ ነገርን እሰሰ ተናገሩ? ላዕለ እግዚአብሔር ወላዕለ መሲሑ፣ በእግዚአብሔርና በልጁ በክርስቶስ ላይ መናገር ያሁሉ ስድብ መሳደብ እግዚአብሔር አብን መሳደብ ነውና ላዕለ እግዚአብሔር ወላዕለ መሲሑ። ወደታቸው ወረድልና እግዚአብሔር ይቤለኒ ወልዴ አንተ ወአነ ዮም ወለድኩከ፣ ዛሬ ወለድኩ አለኝ እግዚአብሔር ይላል። ከእግዚአብሔር አካል ዘማአካል ባህሪ ዘንባሪ የተወለደው ክርስቶስን ራሱን በክርስቶስ አስገብቶ ትንቢት በእንተ ክርስቶስ ነው። እግዚአብሔር ወለደኝ ዛሬ ይላል። አሁን እኛ የዚህ በባለ ወልድ እሱ ነው ምስዋክ የምናደርገው። እግዚአብሔር ይቤለኒ ወልዴ አንተ ወአነ ዮም ወለድኩከ፣ እኔ ዛሬ ወለድኩ። ይህ ትንቢት ነው። ትንቢት በእንተ ክርስቶስ ብዙ ትንቢቶች አሉት። ከ10 አርዕስቶች ውስጥ ትንቢት በእንተ ሕዝቅያስ አለው። ትንቢት በእንተ ኤርምያስ አለው። ስለነ ሕዝቅያስ ስለነ ኤርምያስ ከ400 ዘመን በኋላ የሚመጣው ከ1000 ዘመን በኋላ የሚመጣው ክርስቶስን ከ450 ዘመን በኋላ እነ ኤርምያስ ተነስተዋል። ስለነሱ ግፍዖሙ እግዚኦ ለእለ ይገፍኡኒ ጽምዖሙ እግዚኦ ለእለ ይጸብኡኒ እያለ ይሄ ትንቢት በእንተ ኤርምያስ ነው። በውስጡ በእንተ ክርስቶስም ቢኖረው ኤርምያስ ያን በድንጋይ ሲወጉ ታይቶት አቤቱ የሚገፉኝን ግፋቸው እያለ ስለ ኤርምያስ ይጸልይ ነበር። 450 ዘመን በፊት ቁጭ ነው። እንደ ዳዊት ያለው ባለጸጋ የለም እኮ በእውነት የዳዊት በረከት ይደርብን። እንደ ዳዊት ያለ ባለጸጋ ሀብተ ትንቢቱ፣ ሀብተ መዊው፣ ሀብተ ኃይሉ፣ ሀብተ ክህነት፣ ሀብተ በገና፣ ሀብተ ፈውስ 7 ሀብታት የተሰጡት ለብዙኃት ሀብታት ይሆኑ ከ1000 ዘመን በፊት ቁጭ ብሎ ስለ ክርስቶስ የሚናገር ቅዱስ ዳዊት ከ1000 ዘመን አሳልፎ የሚመጣውን ክርስቶስን እግዚአብሔር ሰጋደ ይመጽእ ወአምላክነ ኢያርምም እሳት ይነድድ ቅድሜው። አምላክ ሲመጣ በዳግም ምጽአት በክህበት በግርማ መለኮት ሲመጣ በምን አይነት አመጣጥ እንደሚመጣ የሚናገር ነው ዳዊት። ትንቢተኛ ነው። ለዚህ ነው ነቢይ። እንደውም ዳዊት ደረቅ ሐዲስ ነው የሚባለው። ምን ይባላል? እስቲ በሉ ደረቅ ሐዲስ። ሐዲስ ኪዳን ነው ግን ደረቅ ነው፣ አልተተረጎመም። ገና ከክርስቶስ በፊት ነው። ደረቅ ሐዲስ ይባላል። አራተኛው ምንድነው? ጸሎት ነው። ስምዐኒ እግዚኦ ጸሎትየ አይደለም የሚለው ዳዊት። አቤቱ ጸሎቴን ስማኝ፣ በመዓልተ ወሌሊት የማቀርበው ጸሎቴን አቤቱ ስማኝ። አድነኒ ወባልሐኒ የማይብዙ ያለውበት ዓለም ይሄ ያለንበት ዓለም ኃጢአት የበዛበት ዓለም ነው። ከዚህ ዓለም አድነን አውጣን። ወባልሐኒም ገበርተ አመፃ፣ አቤቱ ከዚህ ከአመፀኞች እጅ አድነን። ዓለም በአመፀኞች ተሞልታለችና አድነኝ። አድነኒ እግዚኦን ብእሲ እኩይ፣ ከክፉ ሰው አድነኝ። እንደዚህ አይነቶቹ በሙሉ ጸሎቶች ናቸው። ጸሎት ናቸው። አድነኝ፣ አውጣኝ፣ ማረኝ። ይሁት ገብታችሁ። አምስተኛው ምንድን ነው ያሉት? አምስተኛው አኮቴታ በአማርኛ ምስጋና። አኩተከ አምላኪየ ታኩቶ ነፍሴ ለእግዚአብሔር አኩ ዘልፈ ባርኮ ለእግዚአብሔር። እነዚህ በሙሉ መዝሙረ ዳዊት መጀመሪያዎች ናቸው። አሁን ምን አለ? ዘልፈ ባርኮ ለእግዚአብሔር፣ እግዚአብሔርን ሁልጊዜ ባርከዋለሁ፣ አመሰግነዋለሁ። ባርከዋለሁ ማለት አመሰግነዋለሁ ማለት።
አመሰግነዋለሁ። ታኩቶ ነፍሴ ለእግዚአብሔር እግዚአብሔር ነፍሴን ታመሰግነዋለች። አካላቴ ወኩሉ አይጽምቴ ሰውነቴ ሕዋሳቴ በሙሉ እግዚአብሔርን ታመሰግናለች። ምስጋና። ስለዚህ ዳዊት ለስንት ነገር ነው? ሁላችሁ ጨቆራችሁ ለስንት ነው? ለአምስት። የመጀመሪያው ተግሳጽ፣ ሁለተኛው ምዕዳን፣ ሶስተኛ ትንቢት፣ አራተኛ ጸሎት፣ አምስተኛ አኮቴት። ምን ችግር አለ? ልመዱ። አግዙ ምን ይባላል? አኮቴት። እነዚህ አምስት ነገሮች ናቸው። ደረቅ አዲስ ነው ብያቸዋል። ደረቅ አዲስ ስለሆነ ሊቃውንት የኛ ቤተክርስቲያን እንደምታያ ስንዱ ቤተክርስቲያን ናት። አሁን እናንተ መጣችሁ ታስቀድሳላችሁ። 2 ሰዓት ቆማችሁ ታስቀድሳላችሁ። አደንቃለሁ። ክብር አለኝ ለኢትዮጵያውያን። ከፍ ሲል 3 ሰዓት ይወስዳል ቅዳሴያችን። በጣም ደስ ይላል። አይሰለቻችሁ? አንዳንድ አላችሁ አቋርጣችሁ የመጣችሁ አላችሁ። ሲያ ሙሉ ቅዳሴ ያስቀደሳችሁ እንዲህ የለም። አያውን ያልወድም ወይ አዎን ወይ አይ ሙሉ ያስቀደሳችሁ። በቃ እጃችሁ ሙሉ እሻው ግማሽ ያስቀደሳችሁ። አሁን ያወጣ ይደም ሁለቱንም የማያወጣ ሰው አለ። በጣም ስህተት እኮ ነው። እሺ ሙሉ ያላስቀደሳችሁ ምንም ችግር የለም። እግዚአብሔር ያውቀዋል። ሙሉ ያላስቀደሳችሁ ሩብ ያስቀደሳችሁ። ሰውዬው እኮ ቅዳሴ ትወዳለህ? እወዳለሁ። ግን ከቅዳሴ የትኛው ደስ ይላል ሲባል እህቱ በሰላም ነው። እንዴትም አድርጎ ወዷል። በቃችሁ ጥሩ። አሁን ለእህቱም ይመጣዋል ወይ ደግሞ እዛችን ሻይዋ ልትደርስ ስትይ ይመጣዋል። አንዳንዶቹ ደግሞ ልክ ልጆች ለማቁረብ ተንደርድረው መጥተው እነዚህ እንደሆኑት መመለስ ነው። ነውር እኮ ነው። ደጅ ሳይጸሩ እግዚአብሔር ክብር መካፈል። ይሄ ወተሲዮ ከህማም እኮ ህማም እኮ ደዌ እኮ ደጅ ሳይጸሩ እግዚኦ ሌላው ይቅር እግዚኦ ሳይባል አያለው። እዛ ከመኪና ተንደርድረው ቁርባን ደረሰ ብሎ የሚመጡ ቤተክርስቲያን የሚጠሩ ብቻ በቁርባን ካላመኑበት ነው የሚመጣው። ካመኑበት ደግሞ ለምን ቆሞ ማያስቀር? ገሰጿቸው። እንደነዚህ አይነቶች ትክክል አይደለም። ትክክል ድፍረት ነው። አሁን የሉም እነሱ አይሰሙም። እንግዲህ አሁን የኛ ሀገር ችግር መሰላችሁ? ስብሰባ ይጠራና 10-20 ሰው ከመጣ ተሰብሳቢዎቹ ይበሳጨሉ፣ በቃ ይረርታሉ። ምን አደረገ? የያዙ መጥቷል። እንግዲህ እሱ መጥቷል። ያልመጡ ደግሞ አይሰሙም። አሁን ያ የመጣው ሰው ፈረደበት። እንዴት ይቀራ ይላል። መጥቷል። ያ የመጣው ሰው ለምን ይሰደባል? እና አሁንም ብዙ ጊዜ አላጠፋም። እናንተ አይደላችሁም። ሄደዋል እኮ እነሱ መጡ፣ በቃ ሄደዋል። ወዲያው ነው የሚመጣው። እዛ ሻይ ምናምን ፈልገው ወይ ደግሞ ኪሳቸው ብስኮት ይዘው መጣ ይዘው ይሄ ምንድን ነው? ድፍረት ነው። እና ቅዳሴ ማስቀደሳችን ጥሩ ነው፣ የሚያበረታታ ነው፣ ደስ ይላል። ራስን መስጠት ነው። ሰውነትን አካልን ለእግዚአብሔር ሙሉ ማስገዛት 3 ሰዓት ሙሉ። በተለይ አድሏችሁ ደግሞ ህሊናችሁን ሰብስባችሁ ደግሞ በሰቂለ ህሊና ደግሞ ስታደርጉት ምንኛ ደግሞ መታደል ነው። ግን ችግሩ አሁን አንዳንድ ጥያቄ በጠየቅ ጉር ነው የሚፈላው። ልጠይቅ ሙሉ ያስቀደሳችሁ እስኪ ማን ነው? ጠይቅ ያለ እሱ ነው። 3 ዲያቆኖች ሲወጡና ያዜማሉ አይደል? ምን ይባላል ስሙ? ምስባክ። አሁን ታውቃላችሁ፣ ጎበዞች ናቸው። ምን ይባላል? ምስባክ። ከምንድን ነው አውጥተው የሚሰብኩት? ከመዝሙረ ዳዊት። ለምንድን ነው ግን ከመዝሙረ ዳዊት የሚሰብኩት? አሁን እጅ አውጥታችሁ ነው ማለት ነው። ለምን? ትንቢት ከሆነ እነ ሙሴ ትንቢት አላቸው። ትንቢት ከሆነ እንደውም አበይት ነቢያት ነው የሚባሉት። የነ ኢሳይያስ ትንቢት አለ፣ የነ ኤርምያስ ትንቢት አለ። ለምንድን ነው ከዳዊት ተመርጦ የሚመጣው? ይቻል ብቻ አውጡት፣ ችግር የለም። ምንም ችግር መሳሳት እኮ ኃጢአት የለውም እንዴ። እሺ ምስጋና ስለሆነ አሁን ከቅዳሴ መሀል ላይ አስተውሉ። የቅዳሴ ዓላማው ነው። ቅዳሴ እኮ ትልቁ ዓላማ ምንድን ነው? የክርስቶስ ሥጋና ደም መለወጥ ነው አይደል? ቅዳሴ ማህሌት አለ፣ ሰዓታት አለ፣ ኪዳን አለ። እነዛ ሁሉ አይለውጡም ሥጋና ደም። እነዛ ምስጋና ናቸው። የቅዳሴ ዋናው ነው ብላችሁ የሽፍልጥ ማሰሪያው ልጥ የተባለው ቅዳሴ ከሁሉ የከበረው ለምንድን ነው? ሥጋውና ደሙ ስለሚለወጥበት ስለሚፈተትበት። ታዲያ ሥጋውና ደሙ በሚለወጥበት በሐዲስ ኪዳን ምስጢር ላይ
የብሉይ ኪዳኑ ዳዊት መጥቶ እዚህ መሀል ላይ ለምን ገባ? ቀጥሎ እኮ ወንጌል ይነበብ ነው አይደል? ከዛ በፊት መጽሐፍ ተነበዋል። ከዛ በፊት ከምስባክ በፊት እኮ መጽሐፍ ተነበዋል አይደል? ምን ተነበዋል? የሐዋርያ ቅዱስ ጳውሎስ መልእክት፣ ዋናው ዲያቆን አይደል? ሁለተኛው የጴጥሮስ መልካም፣ ሁለተኛው ጴጥሮስ። እሺ ዛሬው ጴጥሮስ ነው። እሺ አይ እንደው ግን የጴጥሮስ ብቻ ነው የሚነበበው? የሐዋርያት መልእክታት በሉ እንዴ! የምን መልእክታት ያነባሉ? ከሐዋርያት ጴጥሮስ ሊሆን ይችላል፣ ወይ ዮሐንስ ይሆናል፣ ወይ ይሁዳ፣ ያዕቆብ ወይ ያዕቆብ ይሆናል አይደል? አንዳንዴ ዮሐንስ ራእይ። ሐዋርያት መልእክት ከስምንቱ 8 ናቸው። የጳውሎስ ስንት ነው? ስንት መልእክት አለ? 14። ከ14ቱ አንዱ ወይም ከ8ቱ አንዱ ሁለተኛ ያነባል። ሶስተኛው ይመጣና ምን ያነባል? የሐዋርያት ሥራ ግብረ ሐዋርያት አይደል? ሲያነቡ አሁን ተመልከቱ እንግዲህ አሁን እናንተ ድራማ የሚሰሩ ይመስሏችኋል አይደል? ምስጢሩ ካልገባቸው ድራማ እኮ ነው። ድራማ ነው። ዋናው ዲያቆን ይመጣና ወደ ጆሮ ነው የሚያነበው። አቅጣጫው ምንድን ነው? እናንተ ያላችሁበት አቅጣጫ። እኔ አሁን እናንተን ማየው ወደ ምንድን ነው? ደከማችሁ፣ ደከመኝ። ምንድን ነው የሚባለው? ወደ ምዕራብ። እሺ ከዛ ደግሞ ዋናው ዲያቆን ሁለተኛው ይመጣል። ወዴት ይዞ ነው? ወደ ሰሜን። ደግሞ ከቄሱ ይመጣል። ወደ ምን ይዞ ነው? ወደ ደቡብ። ከዛ ዋና ወንጌል ደግሞ ይመጣና ወደ ምን ዞሮ ያነባል? ወደ ምስራቅ። ድራማ ነው አይደል? ቲያትር ካልሆነሽ ለምንድን ነው አንቺ ጠይቂያለሽ? ለምንድን ነው ዓለምን ማከዞርማ እንዲህ ስንዞር ነው የምናድነው። እንደዚህ እያልን ነው የምናነበው ማለት እኮ ነው። አሁን እኮ ወደ ምዕራብ ነው የዞረው፣ ወደ ምዕራብ ነው እንጂ ዓለምን ማከዞር መሽከርከር አለብን። ይገርመው ወንጌል ሊነበብ ሲል ስንወጣ እንኳን ተራ አለን። ዝም ብለን እንኳን እንወጣ ይኸውላችሁ እዚህ ቤተክርስቲያን ውስጥ የሚደራውን ችግሩ ካህናቶቹ ማናቀው። አሁን ችግሩ እሱ ነው። ስርዓቱ ተሰራ እንጂ ለምን እንደተሰራ አናውቀው። ይህ ስርዓተ ቅዳሴ ትምህርት በጣም ረጅም ትምህርት ነው። ስርዓተ ቅዳሴ ውስጥ ትልቁ ነገር ቅዳሴ 5ቱን ሕዋሳት ማዋሃድ። ምን ማድረግ ነው ስራው? 5ቱን ሕዋሳት ምን ማድረግ ነው? ማዋሃድ። ይህ 5ቱ ሕዋሳት ተገናኝተው ነው ልክ ኤሌክትሪክ ሄዳቸው ፓግ እንደማድረግ ነው። እዛ ጋር እንደመሰካት ነው። ልክ ስትሰብኩት ምን ይወጣል? በቅጽበት ነው አይደል? ወዲያው ነው የሚመጣው። ልክ ስትሰብኩ ብርሃኑ ይመጣል። 5ቱን የስሜት ሕዋሳቶቻችን በዓይናችን አይተን፣ በጆሮአችን ሰምተን፣ በአፍንጫችን አሽተን፣ በመላሳችን ቀምሰን፣ በእጅ በእግራችን ደግሞ ዳሰን 5ቱንም ማዋሃድ ነው ስራው ቅዳሴ። ይሄ የሚተባበርበት ብቸኛው አገልግሎት ክፍላችን ቅዳሴ። ከኔ ጋር ናቸው መና በማርያም ስም ሁሌ ስለምታደርጉት እንደው መምህራኖቻቸው ስርዓተ ቅዳሴ እንዲያስተምሯቸው በየሳምንቱ እንደው መምህር ይቀርታል፣ ትእዛዝ አይደለም። እንደው ትንሽ እንደው በዜማም እያሉት ለምን እንደሆነ እንዴት ደስ ይላል መሰል፣ ሰውነት ይፈነክታል። ገብቷችሁ ብታደርጉት እንዴ ስጋው ደግሞ ሳትቀበሉ አትመለሱም ነበር። ግን ስለማይገባን እኛ የምናደርገው ልክ ይሄ እንደ አቴንዳንስ ነው የምንመጣው። እንደ አቴንዳንስ ወይም ደግሞ ደስ ይለኛል ብለን ነው የምንመጣው። ስሜት ሕዋሳቶቻችንን አገናኙት። የሚደረገው ነገር በሙሉ እያንዳንዷ ነገር ምክንያት አላት። ስንወጣ ነገርኳችሁ፣ ስንወጣ ወንጌል ሊነበብ ሲል የሚቀር የለም መቅደስ ውስጥ። አይታችኋል አይደል? ጳጳስም ሆነ ሊቀ ጳጳስ ምን የለ መቅደስ ያለን ሁሉ ነው የምንመጣው አይደል? ተሰብስበን ሁሉም ሰው ነው የሚወጣው። ሁላችን የምንገናኘው 2 ቦታ ነው። አንድ ወንጌል ሲነበብ ነው፣ 2 ስጋው ደግሞ ስንቀበል ነው። የቱ ጋር እንዳላችሁ እግዚአብሔር ራሳችሁ መርምሩ። ራስ ስጋው ደግሞ ድርገት ነው የሚባለው። ደርገ ማለት አንድ ሆነ ማለት ነው። ለካ እናንተ ደርግ የምታውቁት ደብድብ እርገት ግዛ ነው ለካ የምታውቁት። ደርግ ምን ማለት ነው? ደርግ ማለት ከግዕዝ ቃል ነው የተወሰደው። ያኔ እነዛ ሀገርኛ ነንስ ብለው ስለተነሱ መጨረሻቸው ባያምርም ጓድ ሲባባሉ ጉድጓድ ገቡ እንጂ ሲነሱ ጥሩ ነበር። ሶሻሊስት ነን ብለው ነው። እና ከቤተ ክርስቲያን ነው ቋንቋ የተወሰደው። ደርግ ማለት ኮሚቴ የሚለውን መጠቀም አልፈለጉም።
ስለዚህ ኮሚቴን ሲተኩልን በግዕዝ ሲባል ድርገት ማለት ህብረት፣ ስብስብ ማለት ነው። በእንግሊዝኛው ኮሚቴ ማለት ነው ህብረት ማድረግ ማለት ነው። ደርግ ማለት እና ራሱ ጋር ደግሞ እንዲወርድበት ሰዓት ድርገት ይባላል። ምን ይባላል? ድርገት ወረደ ይላሉ አይደል እናት አባቶቻችን። ህብረት አደረግን። ሁላችን ያስቀደስን በሙሉ ከእሱ ሳንሳተፍ መውጣት አንችል እብድ ካልሆነ በስተቀር። አሁን በሀት ቤተክርስቲያን ግብፅ ሂዱ። ያው እዚህ ቪዲዮ አሁን ጎግል አድርጋችሁ ግብፅ ቤተክርስቲያን ካፕቲክ ቸርች ሳይቆር መውጣት አይቻልም። ሳይቆር የሚወጣ እብድ ብቻ። ቅድስት ሥላሴ ባል ትምህርት ቤታችንን ታውቃላችሁ አይደል? ቅድስት ሥላሴ ግብጾች መጥተው ያስተምራሉ። የግብፅ ዶክተሮች አንድ ስለሆነ ቴዎሎጂያችን እና አንዱ ግብፃዊ መጣና ዶክተር ሥላሴ ቤተክርስቲያን ገብቶ ሲያስቀድሱ ምዕመናንን አይቶ ይደንቀዋል። ይህን ያህል ሰዓት እነሱ ከኛ በሃይማኖት ይጠነከራሉ፣ በዚህ ግን ዴዲኬሽን ደግሞ እኛ እንበልጣለን። ማይሌቱ ሰዓታቱ የኛ ጉብ ነው፣ ጉድ ነው። እና እዙ ገብቶ እነሱ ደግሞ ክርስቲያን አልቆባቸው 10-15 ሰው ማግኘት ብርቅ ነው። እና ሥላሴ እንዲንቀጠቀጣል በሰው ማይበል እና በጣም ደስ ብሎት ይዞራል። አማናዊ ነገር ነው የምነግራቸው። ያሻ ቁርባን መጣ እና ቁርባን ላይ መቼም ደህና ነው። አዲስ አበባ ተሰለፈና ቆረበና አበቃን። አሁን እሱ የጨነቀው የሁሉ ሰው በቃ ማደራችን ነው፣ የሁሉ ሰው እንግዲህ እስኪ ቆርብ እያለ ነው የሚጨነቀው። እና ወዲያው በሃይማኖት አለቀ አለ። እዛ አጠገቡ የነበረው እነዚህ ሁሉ እብዶች ናቸው እንዲህ ያለ በእነሱ ሀገር የማይቆርብ ማን ብቻ ነው? እብድ ብቻ ነው። ገብቶ ሳይቆርብ ግን ጭንቅላቱ የሚያመው ከሆነ ስጋው ደግሞ ስለማያከብር የዛ እሱ አይቆርም። እና የሁሉ እብድ ነው እንዲህ ያለ ለምንድን ያልቆረው? የእውነቱ እሱ የሚያውቅበት ይህ ድርገት ነው። ሁላችን ህብረት የምናደርግበት፣ ሁላችን የምንካፈልበት ነው። ከዚህ ምስጢር ሳይካፈሉ ክርስቲያን ላይ ማለት አይቻልም። አገልጋይ የምትባሉ በተለይ እዚህ ምናምን ውስጥ አለ ኮሚቴ ውስጥ የምትሉ ሳትቀበሉ አትምጡ፣ አትችሉም። እናንተ ለራሳችሁ እይክ ሰሪያሌቱ አኮኖ የአቅብ ቤተ እግዚአብሔር ዘእይክን ሰሪያሌቱ ራሱን ያልመራ ቤቱን ያልጠበቀ ትዳር የሌለው ትዳር ፈት የሆነ ሰው እንዴት ነው መጥቶ እዚህ አገልጋይ የሚሆነው? ቤቱን መምራት ያልቻለ ቤተክርስቲያን ይመራት ራሱ በስጋው ደግሞ ያልጠበቀ ሰው ነው የሚያገለግል አይችልም። ያችል ነው የሚለው ይኸው አንብቁት። አንድ ጢሞቴዎስ ዘእይክን ሰሪያሌቱ ቤቱን የጠበቀ ራሱን ያረመ በስጋው ደግሞ የሚቆም ሰው ነው አርአያ ሆኖ የሚያገለግል ቤተክርስቲያን አርአያ መሆን አለበት። ትናንትና የተማረው ቆሶ ወይብራ ብርሃንክሙ በቅድመ ሰብእ ብርሃናችሁ ምን ያደርግ በሰው ፊት ይብራ። የሚያዩአችሁ ሰዎች የእናንተን አገልግሎት የእናንተን ብርሃንነት አይተው ማን እንዲያመሰግኑ ወይሰብሕዎ ለአቡክሙ ዘበሰማያት ሰማያዊውን አባታችሁ እንዲያመሰግኑ። ቤቱን የሚፈታ ሚስቱን የሚፈታ ልጆቹን የበተነ ይሄማ ስራ ፈት ነገረኛ ነው። እዚህ መጥቶ ነገር ነው ሲጠመጥሙ ብሎ የሚያደርግ አይቻልም። እና ወንጌል ሁላችን ወጥተን የምንሰባሰብበት ነው። እና ሲወጣ ላስታውሳችሁ እንዴት እንደሚወጣ። መጀመሪያ ማን ይወጣል? እስቲ እናንተ ካስታውሳችሁ ማን ይወጣል መጀመሪያ? አሁን ይሄ አስቀደሳችሁ አይደል? ለምን እንደሆነ ይቅር፣ ግን ማን እንደሆነ እንኳን ንገሩ። የመጀመሪያው ማን ነው የሚወጣው? እሺ ዘጋ ረዳት ካህን ነው የሚወጣው መጀመሪያ ማብራት የያዘው ዲያቆን። እቺ ልጅ አጨብጨቡልኝ ነው፣ ጎበዝ ናት እሷ፣ አስተዋይ ናት። ማብራት ለራሳቸው መብራት የያዘው ምን አይነት ነው ግን ዲያቆኑ? አንደኛው ነው ንፍቅ ዲያቆን አለ። ሲበሉት ምን ይባላል? ንፍቅ ዲያቆን። ንፍቅ ምን ማለት ነው? ነፈቀ ምንድን ነው? ግማሽ ነው አይደል? ገና ሙሉ አልሆነም፣ ግማሽ ነው እያገዘ ያለው ነው አይደል? ግማሽ ማለት ግማሽ የሚያገለግል ማለት። ዋናው ሰራይ ቀሚስ ይባላል። ሰራይ ገባሬ ሰና ይባላል። ይሄ ደግሞ አጋዥ ነው፣ ረዳት። ሁለተኛው እሱ ምን ይዞ ነው የሚወጣው? መብራት ይዞ ይወጣል። ገርማቸው በምክንያት የተደረገ መብራት ይዞ። እሱን ተከትሎ ማን ይወጣል? ቀጥሎ ማን ይወጣል? ኧረ ተው ኧረ በማርያም
አረ ማርያም 2 ሰዓት አስቀድሳችሁ ሁለተኛው ካህን ልክ ሁለተኛው ካህን ደግሞ ይወጣል። ምን ይዞ? ማይጠንቱን ይዞ ጽና ይዞ ሁለተኛው ይወጣል። ከዛ ቀጥሎ ማን ይመጣል? ማን ይመጣል? ዋናው ካህን ምን ይዞ ይመጣሉ? ወንጌሉን ገልጠው ይመጣሉ። እንደው ያዘንኩባችሁ ቅድም ዋናው ዲያቆን ስትሆን እንደው ዋናው ዲያቆን እዚህ ጋር ምንኛ ነው የሚወጣው? መጨረሻ ነው የሚወጣው አይደል? ሌላ ጊዜ መስቀል ያዘው ከፊት ነው የሚሆነው አይደል? ማዕጠንት ላይ ካያችሁ በቃ ምን ጊዜ መስቀል ያዘው ቀድሞ ነው የሚወጣው። እዚህ ጋር ግን ከኋላ ነው የሚወጣው ከወንጌሉ ኋላ። ይኸውላችሁ ይሄ ድራማ አይደለም ልላችሁ ነው። የምታዩትን ነገር እንድታስተውሉ ነው። ከነገ ጀምሮ ስታስቀድሱ ማስቀደሳችሁ ጥሩ ነው። ስታስቀድሱ ግን እየገባችሁ መሆን አለበት። ፕሪዲክት ማድረግ አለባችሁ። ፕሪሲዩም ማድረግ አሁን ዲያቆን ይወጣል። ይሄ እኮ የዚህ ምሳሌ ነው። ከዛ ነው ከኔ ይወጣል። ወንጌል ወጣ። ወንጌል ደግሞ ሲወጣ ይሰገዳል። ዝቅ ትላላችሁ። አሁን ዝቅ ተገልጦ ነው የሚወጣው ወንጌል ለቃሉ እየሰገዳችሁ። ከዛ መጨረሻ ላይ መስቀሉን ይዘው ይመጣል። ይህንን የሚነግረኝ ካለ ሽልማት ነው። ይሄ በጭብጨባ አልተውም። ሽልማት ነው የሚሸልመው። እመቤቴን ይቅር በቃ። ግን አስተውሉ። ትምህርቱን አባቶቻችሁ ያስተምሯችሁ፣ ግን አስተውሉ። ከኔ ጋር ናቸው። እሺ በሉ። አስተውሉ። ስታስቀድሱ አስተውሉ። ማህሌት ስትቆሙ አስተውሉ። ሁሉ ነገር እዚህ ሚስጢር የሌለው ነገር የለም። ተረት ቢባል የለም እዚህ። አሁን ሌሊት ዛሬ መዝሙር ቆመናል። መዝሙር ሲቆም መዝሙር 10 ጊዜ ነው የሚባል። መጀመሪያ ይቃኛል፣ ከዛ በኋላ እንቀበላለን፣ ከዛ በኋላ ይመላለሳል። እንግዲህ ሰዓት ካለ ከዛ በኋላ ይዘመማል። ከዛ አብይ ጽንጸና ይባላል። ከዛ በኋላ መረግዳል፣ አብይ መረግዳል፣ ንዑስ መረግዳል። ከዛ ለጽፋት አለ፣ በእጅ መጽፋት 10 ነው። 10 የተደረገበት ምክንያት ስንዘም ለጌታ አለ። ብንዘሙ ከዚህና ከዚህ እንደዚህ የምናደርገው ለጌታ አይደለም፣ ምክንያት አለ። አንስተን ገና ስንል ከላይ አንስተን ወደ ታች ስንት ነው ምሳሌ ያለ ከዚህ ላይ ከዛ ከሊቶስጥራ እስከ ቀራንዮ ነው እዚህ ያለው ጠቅላላ። ይኸው እዛ ጋር ዙርና ይወት ይኸው እዛ ጋር ከሊቶስጥራ እስከ ቀራንዮ መድኃኔዓለም ነው እዚህ የሚደረገው በሙሉ እሱ። አንዳንድ መናፍቃኑ እናንተ እኮ ክርስቶስን አልሰብኩ ይላሉ። መቋሚያችን የእናንተ ነጠላ ክርስቶስን ነው የሚሰብኩ። ገና ከቤታችሁ ስትወጡ ነው ክርስቶስ መስበክ የምትጀምሩት። ነጭ ነጠላ ስትመርጡ፣ ግራና ቀኝ አጣፍታችሁ ስትለብሱ ክርስቶስን እየሰበካችሁ ነው የምትመጡት። እዚህ መጣችሁ በሯ ላይ እዛች ጋር ቆማችሁ መጀመሪያ ቤታ ስትገቡ ስትሳለሙ ምን ብላችሁ ነው የምትገቡት? ምን ትላላችሁ? ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም አይደል? የኢየሩሳሌም ሰማያዊቷ ምሳሌዎች ቤተ ክርስቲያን ሰላም ላንቺው ብላችሁ እኮ ነው የምትገቡት። ተስፋ የምናደርግሽ ኢየሩሳሌም በምድር የሰጠን እግዚአብሔር አመስግናችሁ ነው የምትገቡት። ካህኑ ራሱ ሲገባ እንደዛ ነው። መጀመሪያ ውጭ አንድ ይስገድ ይላል። ከዛ ቤተ መቅደሱ ላይ 3 ይስገድ። ከዛ መንበሩ ላይ መጥቶ እንዳለ ስርዓተ ቅዳሴው ተቀምሞ ተሰናብቶ ተቀምጦ። ስለዚህ በማስተዋል ካደረግነው ለጽድቅ ይሆነናል። እግዚአብሔር ለጽድቅ ያድርግልን። እረኝነት ነው ዛሬ። ኖላዊ ማለት ምን ማለት ነው? እረኛ በሉስ። ኖላዊ ማለት ነው በቃ እረኛ ማለት እንደዚህ አድርጎ ፈትፍቶ ምስጢራቱን ማናገር፣ ማስተማር፣ ማስረዳት፣ የሚገሰጸውን መገሰጽ። እውነተኛ እረኛ ራሱ ለበጎቹ ምን የሚያደርግ ነው? አሳልፎ የሚሰጥ ነው። ብትወዱን ብትጠሉን እውነቱን ግን እንነግራቸዋለን። እናንተ ደግሞ ለመለወጥ መሞከር እንጂ መልሳችሁ ወደኛ አታሳዩ። አሁን መስታወት ይውላችሁ። አሁን ስብከት ማለት ተግሳጽ ማለት መስታወት ነው። መስታወት እድፍ የፀጉር ጉድፍ ያሳያል አይደለ? ስለዚህ ወደ ማን ነው መዞር ያለበት? መስታወት ወደ ማን ነው የሚዞር? ወደ ራስ ለማሳየት አይደለ? እናንተ ግን ለእኛ ታዞሩልናላችሁ። አሁን ይህም ባይሉት ይህንም ቢሉ እኔ አሁን እዚህ ከተናገርኩት ውስጥ እናንተ የማይጠቅም የሚሰቀጥጥ ነገር ሊኖር ይችላል። ሂዱና መርምሩት፣ ገልብጡት፣ አውጡት፣ አውረዱት። ከጠቀማችሁ ሰዱት፣ ካልሆነ ግን እዛው ለራሳችሁ አስቀሩት። አትናገሩት አውጥታችሁ። እናንተ አታዙሩልን መስታወቱን፣ ለእኛ ለራሳችሁ አዙሩት። ለእናንተ ነው የተነገረው። የሚገርማችሁ እናንተ ስትማሩ አስተማሪው አብሮ ነው የሚማረው። አስተማሪው ማን ስለሆነ? እግዚአብሔር ነው የሚያስተምረው። ቃሉ እናንተ እንደሚገሰጸው አስተማሪውም እየገሰጸ ነው። ያም ሰውነቴን ያቃጥለኛል፣ እየተቃጠለ ነው ሄደ ስናስተምር። ቃል እግዚአብሔር ነው። እግዚአብሔር ነው እዚህ ማዕከሉ፣ መንፈስ ቅዱስ ነው ማዕከሉ።
ስለዚህ እግዚአብሔር ያስተማራችሁን ትምህርት እዩበት፣ ተመልከቱት፣ ዳኑበት፣ ጽደቁበት ከቻላችሁ ማለት ነው። መምህሩ ግን እናንተ ስለምትጠሉት ብሎ ግን እውነት ከመናገር ወደኋላ አይልም። እውነተኛ እረኛ መለያው ይሄ ነው፣ አማናዊ እረኛ። ዛሬ እረኛችን መድኃኔዓለም ያስተማረን ይሄንን ነው። እውነተኛ እረኛ በጎን ሕይወቱን ለማን እንዲሰጥ? ለበጎቹ። ግን ምን አለ መሰላችሁ ደግሞ ራሱ በጎቹ ሁለት አይነት ናቸው። በጎቹ ራሳቸው እረኛቸውን ድምፅ የሚሰሙና የእረኛቸውን ድምፅ የማይሰሙ። እናንተ ከየትኛው ወገን ናችሁ? የእረኞቻችሁ ድምፅ የምትሰሙ ናቸው ወይስ ገልብጣችሁ የምታዞሩ ናቸው? መስታወቱ እረኝነት ራሱ እኮ እረኛው ብቻ እኮ አለም እረኛ የሚደረግለት ራሱ እኮ ያቁ አካል እኮ ራሱ ትክክለኛ የሚጠበቅ መሆን እኮ አለበት። የሚጠበቅ መሆን አለበት። ጠባቂ ብቻ ለምን ይወቀስ? ተጠባቂውስ? እናንተንም ከእውነተኛ ተጠባቂ ደመራችሁ። ጆሮአችሁን ክፈቱ ለቃለ እግዚአብሔር። ምን ጊዜም ክርስትና የሚኖር ነው፣ የሚታደግ ነው። ዛሬ ብድግ ብለን አንደርስም። ግን ያው ዛሬው ተመራችኋል። ዛሬ ትንሽ እንዳልኩት ሳምንት ስትማሩ ትንሽ፣ ከዛ ደግሞ ትንሽ። ሁሌ ግን መወዳደር አለባችሁ። ክርስትና ምንድነው? ውድድር ነው። ውድድሩ ከማን ጋር ነው? ሁላችሁም እኮ መመለስ አለ። ውድድር ከማን ጋር ነው? ከራስ ጋር። አሁን እናንተ ከሌላ ጋር ትወራል። አሁን እሷ ቆራቢ ሆነ እሷ እንትን ሆነ አትበሉ። ከራሳችሁ ጋር ተወዳደሩ። አምና በዚህ ሰዓት በዘመነ ስብከት ኖላዊ የት ነበርኩኝ? ተኝቼ ነበረ ወይስ መጥቼ አስቀድሻለሁ? ዘንድሮ አልፌያለሁ። ተወዳደሩ ከራሳችሁ ጋር። አምና በዘመነ ስብከት ስንት ጊዜ ነው የጾምኩት? እስከ ስንት ሰዓት ነው የጾምኩት? አምና እስከ 2 ቀን ነው። ዘንድሮ እስከ 1 ሰዓት ጾሜያለሁ። ዘንድሮ እስከ 2 ሰዓት፣ እስከ 3። ከራሳችሁ ጋር ተወዳደሩ። እያሳደጋችሁ ብቁ አብቁ ራሳችሁ። የክርስትና ሕይወት በስጋችሁ ትጠቀሙበታላችሁ፣ በነፍሳችሁ ትድኑበታላችሁ። ሲበሉ በስጋችንም ምን እንላለን? አሁን አንድ ሰው ባይጠጣ አሁን አትጠጣ ይባላል፣ አትስከር ይባላል። ከሰከረ ቤት ይዘራል፣ ዝሙት ይሰራል፣ ክፉ ያስባል። ግን መጠጣቱ የሚጎዳው ነፍሱን ብቻ ነው፣ ስጋውንም ነው። አንድ ሰው ቢጾም በመጾሙ ሰውነቱን ይቀጣል፣ ያስተካክላል። ቅድም እንዳለው ልክ እንደ ገበሬው መሬቱን እንደሚያለሰልሰው ራሱን ለጽድቅ ያለሰልሳል፣ ያዘጋጃል። ግን መጾሙ የሚጠቅመው ለነፍስ ብቻ ለስጋ ብቻ ነው። ወፍጮ ሲቆም ዶክተሮች የላችሁ ንገሩን እንጂ ወፍጮ እኮ ሲቆም ወፍጮ እኮ ነው፣ ከተበላ ወፍጮ እኮ ነው። ጠቅላላ ይሰራል። ሞተር ነው ጠቅላላ ውስጥ ያለ ጉበቱ ሞተር ነው፣ ኩላሊት ሞተር ነው፣ ጣፊያው ሞተር ነው። ሞተሩ ረፍት ያገኛል። ወፍጮውን ሁሌ 24 ሰዓት እኮ ከተፈጨ ምን ይመረጣል? አሁን ወፍጮ ቤት ድሮ ኢትዮጵያ 24 ሰዓት ከተፈጨ ምንድን ነው የሚያደርገው? ዲናሞ ይፈነዳል አይደል? አሁን ጉበት የሚፈነዳው ይሄ ካንሰር የሚመጣው ምን አይመጣው? ያልጾመ ሰውነት እኮ ከእግዚአብሔር ጋር ያልታረቀ ሰውነት። ስለዚህ ወፍጫቸውን ስርዓት አስይዙት። ስርዓት የሚይዘው ነው በጾም ነው። እና በቅድስና የቅድስና ሕይወት የክርስትና ሕይወት ለስጋም ለነፍስም ነው የሚጠቅም። እና እኔ ብዙ ልል ነበረ በእውነቱ ዛሬው ትምህርት ብዙ ነው። ዜኖላዊ ትምህርት በጣም ብዙ ነው። እውነተኛው እረኛችን እውነተኛው ጠባቂያችን ክርስቶስ ዘይነብር ዲበ ኪሩቤል አስተርአየ ራሱን ዝቅ አድርጎ በስጋ ሰምቶ ታይቶ በመካከላችን ተመልሶ ጠባቂነቱን በገሃድ ያሳየ ወአስተርአየ ገሃደ ከመሰል በግልጽ በገሃድ። አሁን ከነገ ልደት ጀምሮ ዘመነ አስተርእዮ ይባላል። ምን ይባላል? ዘመነ አስተርእዮ ሪቪሌሽን ይባላል። መገለጥ መታየት። የኛ አምላክ በቃል አይደለም የነገረን፣ በቲዮሪ አይደለም ያስተማረን፣ በቲዮሪ አይደለም የጠበቀን። መጠበቅ ይችላል። አሁን ጠባቂ ነው። ስምከ ሕያው ዘኢይመውት ወዘኢይደቅስ ፈጣሪ ዘኢይደክም፣ የማይተኛ የማያንቀላፋ ትጉህ ነው እረኛችን። ግን በላይ በሰማይ አይደለም፣ ዝቅ ብሎ የእኛን የባሪያዎቹ ስጋ ለብሶ መጥቶ ጠብቆ ከሞት ወደ ሕይወት ከገቢረ ኃጢአት ወደ ገቢረ ጽድቅ ከጨለማ ወደሚደነቅ ብርሃን እንዳሸጋገረን የሚነገርበት የሚተረጎምበት ቀን ነው። ግን ደግሞ እግዚአብሔር ወደደ በዚህ መልኩ አስተምሮናል። ስሙ የተመሰገነ ይሁን። ጠባቂያችን እስራኤል ዘነፍስን የሰማ ባህር እየከፈለ ጠላት እየገደለ መና እያወረደ ደመና እየጋረደ በዛት በተዘረጋች ክንዱ በምሕረት እጆቹ የመራ የእስራኤል ዘሥጋ ጠባቂ እግዚአብሔር እኛ እስራኤል ዘነፍስ ተብለናልና በነፍስ ከሱ ተወልደን ከሱ የሱን ስጋ በልተን የሱን ደም ጠጥተን ከጎኑ በፈሰሰ ደሙ ተጠምቀን ልጆቹ ተብለናልና እኛንም ይጠብቀን፣ ሀገራችን ደግሞ ይጠብቅልን፣ የምንሰማውን ክፉ ነገር ያስወግድልን።
አሁን ክፉ ነገር አልመረራችሁ? ሰለቸን አይደል? ሞት፣ ስደት፣ መፈናቀል፣ ወንድም ወንድሙን መግደል፣ ወንድም ወንድሙን መቁረጥ። ድሮ እዚህ ሊቢያ ሄደው ወንድሞቻችን ሲሞቱ ደነገጥን። ትዝ ይላችኋል? ሊቢያ ሄደው ሲሞቱ አይደለም? ግን እኮ አያስደነግጥም እኮ ዛሬ ላይ ሆነ ስናየው ያስደነግጣል። እንደ አንደኛ እነዛ የሌላ ሀገር ዜጎች ናቸው ገዳዮቹ፣ ሁለተኛ የሌላ እምነት ተከታዮች ናቸው፣ ሶስተኛ ክርስቲያንን መግደል ጽድቅ ነው ብሎ የሚቆጥሩ ሰዎች ናቸው። እኛ እኮ ዛሬ እየተገደልን ያለነው በገዛ ዜጎቻችን ነው። አያሳዝንም? ታዲያ ምን ያስደንቃል? ያኛው ማሞት ዛሬሲ ላይ በ2 ዓመት የ2 ዓመት ሕፃን ታንቆ ሲገደል ምን አይነት እጅ ነው ያንን ሕፃን ያነቀው? በምን አይነት አመፃ የተሞላ እጅ ነው? በምን አይነት አመፃ ወጻት መዛግብት ያን ጊዜ ዲያብሎስ እኔ አምላክ ነኝ ሲል አመፃ እንደወጣቸው ምን አይነት አመፃ ነው ከልቡና ወጣ። የ2 ዓመት ሕፃን ያውም ኢትዮጵያዊ። ደግሞ መሪዎቻችን ወጡና አይ ኦርቶዶክሶች አይደሉም 25 ሰዎች ወጣ፣ ግን ኦርቶዶክሶች አይደሉም። ሌላው ሰው ለምን ይሞታል? ለምን ይሞታል? በሀገሩ በምድሩ የት ይድረስ? እኛ ኦርቶዶክሳውያን እስላም ሲሞት ደስ ይለናል እንዴ? ይሞት እንዴ እስላም? ለምን ይሞት? አካላችን እኮ ነው፣ በኢትዮጵያዊነቱ ወገናችን እኮ ነው። በእነሱ ቤት መልስ ሰጠን ብለው ነው መልስ ሰጠን ነው የሞተው ኦርቶዶክሳዊ አይደለም። እና የሰው ዘር ለምን ይሞታል? የሰው ዘር ለምን ይሞታል? እና በእውነቱ ግፋችን እግዚአብሔር በእውነቱ ይቀበልልን። ይል ዛሬ እንደ አቤል ደም እየፈሰሰ ነው። ደመ አቤልን ደመ ዘካርያስን የተበቀለ አምላክ ይበቀልልን። ሄሮድስ እንደሆነ ንስሐ አይገባም። እዚህ መጽሐፋችን ላይ ሄሮድስ ሞተ ሕፃኑም ተመለሰ ነው የሚለው። እንደነዚህ አይነት ጨካኝ ሄሮድስን ሞቱ የሚባል ዜና መስማት ነው የሚፈልገው። በግል እናንተን አላውቅም፣ ጻድቆች ከሆናችሁ ተውት። ግን ሄሮድስ ንስሐ አይገባም አይልም። ሄሮድስ ንስሐ ገባ አለ። ፈርዖንም ንስሐ አልገባም። ያ ሁሉ 10 ተአምራት አይቶ በ11ኛ ስጥመት እሱ ራሱ ሲሞት ነው ያለቀ እስራኤል። እና ሄሮድሶችን እግዚአብሔር እየወሰደ ህዝባችንን ሰላም ይመልስልን። እግዚአብሔር ለሰላም ይስጥልን። አሁን እኛ እድለኞች ነን። ቢያንስ ወጥተን እንገባለን። ድካም ይኖራል፣ ስራ ይኖራል። ግን ቢያንስ ሰላማዊ ሀገር ላይ ነው የምንኖረው። ይችን ሰላም ተጠቅመን እንጸልይላቸው። እኛ ደግሞ ሌላ ነገር እንዳናመጣ ትናንት አስተምሬያለሁ። ሌላ ቁርሾ ምናምን ይሄን ተውትና ዛሬ እውነት ለመናገር የትምህርትም ጊዜ አይደለም፣ የስብከትም ጊዜ አይደለም። ዛሬ የለቅሶ ጊዜ፣ ዛሬ የንባ ጊዜ፣ ዛሬ ለወገኖቻችን ለአካላችን እዛ የሚፈርሰው አካል የኔ አካል ነው፣ እዛ የሚሞተው አካል የኔ የሚራበው የኔ አካል ነው ማለት አለባቸው። ስለዚህ እዛ ለሚራበው ለሚሞተው አካላችሁ አልቅሱ። በምትችሉት ድምፅ መሆን ሲገባ ድምፅ መሆን አለ። አሁን ያለፈው 2 ሳምንት 3 ሳምንት ኮንግረሶች ምናምን ሄደን ነበር። እዛ ማህበራዊ ሚዲያ ላይ ካያችሁ እኛ ለምድሩ ለሰማም ጌታ እናሳስባለን። እግዚአብሔር እንዲመለከት ምንም ሞቲቭ የለኝም። እኔ ማንኩሴ ነኝ፣ ሞቲቭ የለኝም። እኔ እነዚህ በስልጣን ላይ ያሉ ሰው ተንኮታተው ቢወርቅ ሄደን ስልጣን አንይዝም። እኛ የሚያሳስበን ግን በእረኝነት እረኛ የሆንለት ህዝባችን ሲሞት ግን ይመለከተናል። አይመለከተንም? አሁን ዛሬ እውነት ኢትዮጵያ እረኛ ቢኖራት የሁሉ ህዝብ እንደዚህ ሞት ነበር? እረኞቻችን እኮ ከገዳዮቻችን ጋር ሁሉ እኮ አብረን እናያቸዋለን እኮ። ያሳዝናል እኮ እረኞቻችን ልጆቻቸው እየሞቱ እነሱ እንደዛ ለብሰው እንዲሄዱ ያደረጓቸው እኮ እነዚህ እረኞቻቸው የሚሰጧቸው ገንዘብ እኮ ነው። ማነው እረኛ የተባሉባቸው ሰዎች ከዛ ምድር ምጽዋት ተሰብስበው እኮ የጳጳሱ መኪና የጳጳሱ አስኬማ ከየት መጣ? ይህንንም ማስተዋል እንኳን ተስኖናል። እግዚአብሔር አይደል ልቦናችን ያብራልን። አሁን ለእረኞቹ ማስተዋሉን ይስጥልን። ወስብሐት ለእግዚአብሔር።